ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? መቼስ በዚህ ዘመን ስማርትፎን ያለው ማንኛውም ሰው አንድ ወይም ደግሞ ከዛ በላይ የሆኑ የአርቲፊሻል ኢንተለጀንስ ቱሎችን ይጠቀማል። ጄሚናይ በሉት፣ ቻትጂፒቲ በሉት፣ ግሮክ በሉት። ከነዚህ አርቲፊሻል ኢንተለጀንስ ቱሎች ውስጥ በጣም ታዋቂውና ብዙ ሰው የሚጠቀምበት ያው የታዋቂው የጉግል ንብረት የሆነው ጄሚናይን ብዙዎቻችን እንጠቀማለን። ስለዚህ ዛሬ በዚህ ቪዲዮ በክፍያ ልታገኙት የምትችሉትን ትምህርት እኔ በጣም በቀላሉ በነፃ እያንዳንዱ ነገር አብራርቼ እሰራላችኋለሁ። እኛ ሁላችንም እነዚህን አርቲፊሻል ኢንተለጀንስ ቱሎች ያው በነፃ ነው የምንጠቀመው። ስለዚህ ማንኛውም ሰው ስለነዚህ የኤአይ ቱሎች ለማወቅ የግድ መክፈል አለበት ብዬ አላምንም በግሌ። ምክንያቱም ኢንተርኔት ላይ ያለ እውቀት ስለሆነ ይሄንን ነገር በክፍያ መስጠት ልክ ነው ብዬ አላምንም በግሌ። ስለዚህ እኔ የማውቀው ነው የተረዳሁትን በጊዜ ሂደት አንደርስታንድ ያደረኩትን ነገር በነፃ ለእናንተ ረዘም ባለ ዝርዝር ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ዛሬ በዚህ ቪዲዮ ጄሚናይን በተመለከተ እንዴት አድርጋችሁ ፕሮምፕት መጻፍ እንደምትችሉ፣ እንዴት አድርጋችሁ አማርኛ ማናገር እንደምትችሉ፣ ከዛ በተጨማሪ ደግሞ ፐርሰናል ኢንተለጀንስ የሚባል ነገር አለ ከእናንተ ጋር የተገናኘ እናንተን ብቻ የምታውቃችሁ ወይም የራሳችሁ ኮምፓኒ እንድትሆን አድርጋችሁ እንዴት አድርጋችሁ ሴታፕ ማድረግ እንደምትችሉ፣ ከዛ በተጨማሪ በጣም በቀላሉ ስልካችሁ ላይ ሴታፕ አድርጋችሁ ልክ እንደዚህ Hey Google, I need the weather of Addis Ababa today. It looks like Addis Ababa is experiencing mostly cloudy skies right now with a temperature of 74 degrees Fahrenheit. Okay, thank you. Okay, thank you. ከዛ በተጨማሪ በአማርኛ እንዴት ማናገር መጠየቅ ትችላላችሁ። የፈለጋችሁት ኢንፎርሜሽን በጄሚናይ ኤክስትራክት አድርጋችሁ እንዴት መጠቀም እንደምትችሉ ጄሚናይ ላይ ማወቅ ያለባችሁን እያንዳንዱን ነገር በዚህ ቪዲዮ አሳያችኋለሁ። ቪዲዮ ትንሽ ረዘም ይልባችሁ ስለሚችል ሙሉ ማየት ካልፈለጋችሁ በፓርት ከፍዬ እንደዚህ በታይትል ታይም ስታምፕ ክሬት አድርጌላችኋለሁ። ስለዚህ የፈለጋችሁት ፓርት ላይ ሄዳችሁ መርጣችሁ ማየት ትችላላችሁ ማለት ነው። ግዴታ ሙሉ ቪዲዮን ማየት አይጠበቅባችሁም። ስለዚህ ቪዲዮውን ላይክ አድርጋችሁ ጀምሩ። ወደፊት ደግሞ እንደዚህ አይነት ተመሳሳይ በክፍያ ልታገኙዋቸው የምትችሏቸውን የተለያዩ ኮርሶች እንደዚህ ዩቲዩብ ላይ በነፃ ስለምለቅላችሁ ሰብስክራይብ ብታደርጉ ትጠቀማላችሁ። እንደምታውቁት ጉግል ዓለማችን ላይ ካሉ በጣም ትልልቅና ሜጋ የቴክኖሎጂ ካምፓኒዎች ውስጥ አንዱ ነው። ይሄ የቴክኖሎጂ ካምፓኒ በስሩ በጣም ብዙ አይነት የተለያዩ ሚኒ የሆኑ ካምፓኒዎችን ያስተዳድራል። ከነዛ ውስጥ ጉግል አለ፣ ዩቲዩብ አለ፣ አድሴንስ አለ፣ ጉግል ሚት አለ፣ ክሮም አለ፣ በጣም ብዙ ናቸው። ከነዚህ ሁሉ ዝርዝር የጉግል ፕሮዳክቶች ውስጥ አንዱ የሆነው አሁን ዛሬ የምናየው የጉግል ጄሚናይ ነው። ስለዚህ ጄሚናይ የጉግል ኔክስት ጄኔሬሽን ሃይሊ አድቫንስድ የሆነ የኤአይ ቱል ነው ማለት ነው። ይሄ የኤአይ ቱል መልቲሞዳል ኤአይ ከሚባሉት የኤአይ ዘርፎች ውስጥ የሚካተት ነው። ያው እንደምታውቁት የኤአይ ሞዴሎች በሁለት ይከፈላሉ፣ ዩኒ ሞዳል እና መልቲ ሞዳል ተብለው። ዩኒ ሞዳል የምንላቸው አንድ አይነት ሞዴል፣ ለምሳሌ የቴክስት ከሆነ ቴክስት ናቸው፣ የቮይስ ከሆነ ቮይስ ናቸው። ሁለቱንም የቀላቀሉ አይደሉም። ቴክስት ሰጠናቸው ኢሜጅ ጀነሬት እንዲያደርጉ ማድረግ አንችልም፣ ቪዲዮ ጀነሬት እንዲያደርጉ ማድረግ አንችልም፣ እንዲሁም ቮይስ ወይም ደግሞ ኦዲዮ ጀነሬት እንዲያደርጉ ማድረግ አንችልም። እነዚህ አይነት የኤአይ ሞዴሎች ዩኒ ሞዳል ይባላሉ። እነዚህን ሚክስ ያደርጉ ከሆኑ ደግሞ መልቲ ሞዳል ይባላሉ። ከነዛ ውስጥ አንዱ ጄሚናይ ነው። ጄሚናይ በጣም በቀላሉ የሆነ ጽሁፍ ሰጠነው ወደ ኢሜጅ፣ ወደ ቪዲዮ፣ ወደ ኦዲዮ እንዲቀይርልን ማድረግ እንችላለን ማለት ነው። ሌላው ጄሚናይን በተመለከተ ማወቅ ያለባችሁ ነገር ላርጅ ሚሞሪ ስፓን አለው። ላርጅ ሚሞሪ ስፓን አለው ማለት ምን ማለት ነው? በጣም ከፍተኛ የሆነ የማስታወስ ነገሮችን የመያዝ እና በኋላ ስንጠይቀውም ያንን ሴቭ ያደረገውን መረጃ መልሶ በጣም በከፍተኛ ፍጥነትና የማስታወስ ችሎታ መልሶ ይሰጠናል ማለት ነው። ስለዚህ ከፍተኛ የሆነ የሚሞሪ ስፓን አለው። ከዛ በተጨማሪ የተለያዩ የጉግል ቱሎችን ኢንተግሬት አድርገን ከነዛ ጋር ኢንተግሬት አድርገን ሲምለስ የሆነ ኢንተግሬሽን እንዲሰጠንና በቀላሉ የነዛ ጋር የምንሰራቸውን ስራዎች እንዲሰራልን ማድረግ እንችላለን። ለምሳሌ ከጂሜል ጋር፣ ከዩቲዩብ ጋር፣ ከጉግል ማፕስ ጋር፣ ከጉግል ካሌንደር ጋር እንዲሁም ከጉግል ድራይቭ ሁሉም የጉግል ፕሮዳክቶች ጋር ኢንተግሬት አድርገን እዛ ውስጥ ያሉትን መረጃዎች እዛ ውስጥ ያሉትን ለምሳሌ ካሌንደር ከሆነ በቀላሉ ጂሜልን አስነስተን ዛሬ ያለኝ ፕሮግራም ምንድነው ብለን መጠየቅ እንችላለን። እንዲሁም ጂሜል ላይ አዲስ የተላከልን ኢሜል ቢኖርና ያንን ኢሜል እኛ መመለስ ካልፈለግን በራሱ ጽፎ እንዲመልስልን ማድረግ እንችላለን። በጣም ብዙ አይነት አድቫንቴጆች አሉ። ማንኛውንም የዩቲዩብ ቪዲዮ ሰጠነው በቀላሉ ሰምራይዝ እንዲያደርግልን ምን ማለት እንደሆነ እንዲያብራራልን ማድረግ እንችላለን። ስለዚህ ቅድም እንደነገርኳችሁ ጄሚናይ የጉግል አንዱ ምርት ስለሆነ ተመሳሳይ ያሉትን የጉግል ምርቶች በቀላሉ ኢንተግሬት አድርገን የተለያዩ ስራዎችን እንዲሰራልን ማድረግ እንችላለን። እንዴት ኢንተግሬት እናደርጋለን፣ እንዴት እንጠይቀዋለን ምናምን ይሄንን ቀጣይ በዝርዝር አሳያችኋለሁ። ጄሚናይን ለመጠቀም መጀመሪያ ሎጊን ማድረግ ስላለብን በጣም በቀላሉ በብሮዘር ላይ gemini.google.com ብለን መግባት እንችላለን። ይሄንን ከገባን በኋላ ጀስት አካውንት ካልከፈትን በጣም በቀላሉ በጉግል አካውንታችን ሎጊን ማድረግ እንችላለን። ምክንያቱም የጉግል ስለሆነ ምንም የተለየ ስቴፕ የሚፈልገው ነገር የለም። በጉግል አካውንታችን ሎጊን ካደረግን በኋላ እዚህ ጋር ልክ እንደዚህ እንደምታዩት በቀላሉ የፈለግነውን ጥያቄ እዚህ ጋር እየጠየቅን መጠቀም እንችላለን። በተመሳሳይ ስልካችን ላይም አፕሊኬሽኑን ጭነን መጠቀም እንችላለን። እዚህ ጋር እንደምታዩት የራሱ የሆነ አፕሊኬሽን አለው። ይሄንን ጭነን በቀላሉ መጠቀም እንችላለን ማለት ነው። ነገር ግን ፕሌይ ስቶር ላይ በኢትዮጵያ ሎኬሽን ፕሌይ ስቶር ላይ ስለሌለ ኤፒኬ ፋይሉን ዳውንሎድ ማድረግ እንችላለን። ስለዚህ ይሄን ለማውረድ በጣም ቀላል ነው። ጉግል ላይ ከገባን በኋላ
ጄሚናይ ኤፒኬ ብለን ማውረድ እንችላለን። ስለዚህ ቫይረስ የሌለውና ትክክለኛ የሆነውን ኤፒኬ ፋይል አውርዳችሁ ስልካችሁ ላይ መጫን ትችላላችሁ። ወይም ደግሞ ስልካችሁ ላይ ቪፒኤን አብርታችሁ የፕሌይ ስቶር ካሹን ዲሌት አድርጋችሁ ማግኘት ትችላላችሁ። ወይም ደግሞ ሌላ ሶስተኛ አማራጭ አፕቱዌድ የሚባል አፕሊኬሽን አለ። እንደ ፕሌይ ስቶር አይነት ነው፣ አፕቱዌድ ይባላል። ምናልባት ምልክቱ ይሄ ነው። ኤፒኬ ፋይሉን አፕቱዌድን አውርዳችሁ ፕሌይ ስቶር ላይ የሌሉ የተለያዩ አፕሊኬሽኖች ታገኙበታላችሁ። ከዛ ከአፕቱዌድ ውስጥ ጄሚናይን ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ በጣም በቀላሉ በዚህ መሰረት ስልካችሁ ላይ ጄሚናይን መጫን ትችላላችሁ። በዌብሳይት ከምትጠቀሙት ስልካችሁ ላይ ብትጭኑት በጣም ብዙ አድቫንቴጆችን ታገኛላችሁ። በድምጻችሁ መጠቀም ትችላላችሁ። በጣም ብዙ አድቫንቴጆች አሉት። ከዛ በተጨማሪም የስልካችሁ አሲስታንት ያው ከዚህ በፊት ጉግል አሲስታንት ነበር። አሁን ጉግል አሲስታንትን ወደ ጄሚናይ ስዊች አድርጋችሁ መጠቀም ትችላላችሁ። ስለዚህ አሁን በዝርዝር የማሳያችሁ ዌብሳይት ላይ ነው። ዌብሳይቱ ላይ ሁሉን ነገር ኮንሴፕቱን ካሳያችሁ በኋላ ደግሞ እንደ ስልካችሁ ላይ ሴታፕ እንደምታደርጉት እዚህ ዌቡ ላይ የሌሉ ስልካችሁ ላይ ያሉ ተጨማሪ ነገሮችን አሳያችኋለሁ። ኦኬ ሶ ጄሚናይን ከገባችሁ በኋላ እንግዲህ ይሄንን ይመስላል። እኔ እንደዚህ ነጭ የሆነ ባክግራውንድ ስለማልወድ እዚህ ጋር ሴቲንግስ ክሊክ ላድርግና እዚህ ጋር ቴም የሚል አለ፣ ወደ ዳርክ ልቀይረው። ይሄ ይሻላል፣ ትንሽ ቀለል ያለ ነው። እዚህ ጋር ሶ ዳርኩ በዚህ መሰረት ፏ ያለ ነው። ከዛ እዚህ ጋር መታችሁ የፈልጋችሁትን ነገር በአማርኛ ወይም ደግሞ በእንግሊዝኛ መጠየቅ ትችላላችሁ። እዚህ ጋር ሌሎች የኤአይ ቦቶች ላይ ወይም ደግሞ የኤአይ ቱሎች ላይ የሌለ የጄሚናይ በጣም አሪፉ ነገር ምንድነው? አማርኛ ቋንቋ በጣም አቀላጥፎ መናገር ይችላል። ይሄ የሆነበት ምክንያትም የጎግል ስለሆነ እንግዲህ ጎግል ታውቁታላችሁ፣ በጣም አድቫንስድ የሆነ ካምፓኒ ነው። አማርኛን ለረጅም ዓመታት እንግዲህ ከጉግል ትራንስሌት ጀምሮ ለረጅም ዓመታት አማርኛ አድቫንስ እያረጉ እዚህ ደርሰዋል። ስለዚህ ለረጅም ዓመታት አድቫንስ ያደረገበትን ነገር እዚህ ጋር ጉግል ጄሚናይ ላይ በጣም በቀላሉ እንድንጠቀም አድርጎልናልና በጣም ደስ ይላል። አሁን ኦሮምኛ ብታናግሩት ኦሮምኛ ይመልሳል፣ አማርኛ ብታናግሩት አማርኛ ይመልሳል። በጣም ደስ የሚል ነገር ነው። ስለዚህ ጄሚናይ የምትመልስላችሁ ባስገባችሁት ቋንቋ ነው። ዱ ዩ ኖ አባውት ሚ ለምሳሌ ብላት ለእናንተ ለማሳየት ስል ሂስትሪ ኢንክሉድ ያደረኩት ምንም ስለኔ የምታውቀው መረጃ የለም። በደንብ እየተነጋገራችሁ በሄዳችሁ ቁጥር የተወሰነ ስለእናንተ ያውቀሽ ትሄዳለች። አሁን ግን ስለኔ ምንም የምታውቀው ነገር የለም ማለት ነው። ይሄንን ከጻፋችሁ በኋላ የቻት ሂስትሪያችሁ እዚህ ጋር ይቀመጣል በየቀኑ ወይም ደግሞ በየሰዓቱ። ይሄንን ኒው ቻት የሚለውን ክሊክ ባደረጋችሁ ቁጥር አዳዲስ ቻቶች እንደዚህ ከታች የተደረደሩ ረሰንትሊ እያለ ሂስትሪያችሁን ያስቀምጠዋል። ሌላው ሰርች ቻት የሚል ነገር አለ። ሰርች ቻት ማለት ከዚህ በፊት ረጅም ቻት ከነበራችሁ ወይም ደግሞ በጣም ለረጅም ጊዜ አውርታችሁ ከነበረ እዚህ ጋር ይደረደራል። ለምሳሌ የዛሬ 3 ወር የሆነ ስለሆነ ነገር አውርቻት ከነበረ ያን ነገር እንድታስታውስልኝ ከፈለኩ ይሄንን ሰርች ቻት የሚለውን ክሊክ ካደረግኩ በኋላ እዚህ ጋር እጽፋለሁ ማለት ነው። ከቻቴ ውስጥ ሰርች አድርጋ ታመጣልኛለች ማለት ነው። ነገር ግን እኔ አሁን እንደነገርኳችሁ ዲሌት ስላደረኩት ምንም እዚህ ጋር የሚመጣ ነገር የለም። አሁን የጻፍኩት ብቻ ነው ያለው። ስለዚህ የዚህ የሰርች ቻት ጥቅሙ ይሄ ነው። የሆነ ጊዜ ስለሆነ ጉዳይ አውርታችሁ ነገር ግን መቼ እንዳወራችሁ ከጠፋችሁና እዚህ ጋር መፈለግ ካስጠላችሁ እዚህ ጋር ሰርች ማድረግ ትችላላችሁ። ሌላኛው ላይብረሪ ነው። ላይብረሪ ማለት ምን ማለት ነው? እናንተ ክሬት ያደረጋችሁት ፎቶ፣ ቪዲዮ ሊሆን ይችላል። የተለያዩ ሚዲያዎች ካሉ እነዛን እዚህ ጋር ማግኘት ትችላላችሁ። ለምሳሌ ፎቶ ክሬት አድርጋችሁ ከነበረ ፎቶዎችን ታገኙታላችሁ። ነገር ግን እንደነገርኳችሁ እኔ ስላጠፋሁት እዚህ ጋር ምንም ነገር አያሳየኝም። ነገር ግን ኒው ቻት የሚለውን ክሊክ አድርጌ ኢማጂን ኤንድ ክሬት አን ኢሜጅ ኦፍ ኤ ላየን ራይዲንግ የታይገር ብዬ ሰጥቼው ይሄንን ኢሜጅ ክሬት አድርጎልኛል። ስለዚህ ይሄንን ኢሜጅ እዚህ ጋር ላይብረሪ የሚለውን ክሊክ ባድርገው እዚህ ጋር ክሬት ያደረኩትን እዚህ ጋር አገኘዋለሁ። ስለዚህ በጣም ብዙ ኢሜጆችን ክሬት ባደረጋችሁ ቁጥር ብዙ ፎቶዎችን እዚህ ጋር ታገኛላችሁ ማለት ነው። ስለዚህ ላይብረሪ የሚለው ጥቅሙ ይሄ ነው። ይሄን ላይብረሪ የሚለውን ክሊክ ካደረጋችሁ በኋላ ፎቶውን ማለት ነው እዚህ ጋር መጣችሁ ለፈለጋችሁ ሰው ሼር ማድረግ ትችላላችሁ። ኢሜጁን ኮፒ ማድረግ ትችላላችሁ። ወይም ደግሞ ጎቱ ቻት አድርጋችሁ ቻቱ ላይ እንደ አዲስ ማለት ነው ቻቱ ላይ ሄዳችሁ ፎቶውን እንዲያስተካክልላችሁ ወይም ደግሞ እንደ አዲስ እንዲሰራላችሁ ማድረግ ትችላላችሁ። ዲሌት ማድረግም ከፈለጋችሁ እዚህ ጋር ዲሌት የሚለውን በተን ነክታችሁ ሙሉ በሙሉ ማጥፋት ትችላላችሁ። ሌላኛው ኖትቡክስ የሚል አለ። ኖትቡክስ ማለት ኖትቡክ ኤልኤም ከሚለው የመጣ ነው። ኖትቡክ ኤልኤም እንግዲህ የታወቀ ሌላ ራሱን የቻለ በጣም ትልቅ ፕላትፎርም ነው። ራሱን የቻለ ሙሉ ቪዲዮ ያስፈልጓል ስለ ኖትቡክ ኤልኤም። ነገር ግን የተወሰነ ነገር ልንገራችሁ። ኖትቡክ ኤልኤም .google.com ላይ ገብታችሁ አክሰስ ማድረግ ትችላላችሁ። ይሄ ኤአይ ደግሞ አካዳሚካል ነገሮችን የሚሰሩ ሰዎች፣ ተማሪዎች፣ አስተማሪዎች፣ ፒኤችዲ የሚሰሩ ወይም የዩኒቨርሲቲ ፕሮፌሰሮች የሚያገለግል በጣም ትልቅ ፕላትፎርም ነው። ይሄ ፕላትፎርም እንግዲህ የሆነ ፒዲኤፍ ሰጣችሁ ሰምራይዝ እንዲያደርግላችሁ፣ ፖድካስት ክሬት እንዲያደርግላችሁ የሚያግዝ በጣም ትልቅ የሆነ ፕላትፎርም ነው። የፈለጋችሁትን መጽሐፍ ሊሆን ይችላል ወይም የጻፋችሁትን ደብተር፣ ማንኛውን ዶክመንት እዚህ ጋር አፕሎድ አድርጋችሁ ሰምራይዝ እንዲያደርግላችሁ፣ ጥያቄ እንዲያወጣላችሁ ወይም ደግሞ ፖድካስት ክሬት እንዲያደርግላችሁ፣ በጣም ብዙ ነገሮች እንዲሰራላችሁ ማድረግ ትችላላችሁ። ማይንድ ማፕ ክሬት እንዲያደርግላችሁ ማድረግ ትችላላችሁ። የጥናት ፍላሽ ካርዶችን፣ ኢንፎግራፊክሶችን፣ ፈተናዎችን፣ በጣም ብዙ ነገሮች እንዲሰራላችሁ ማድረግ ትችላላችሁ። ቅድም እንደነገርኳችሁ ራሱን የቻለ ቪዲዮ ይፈልጋል።
ሶ ይሄንን ከጄሚናይ ጋር ኢንቴግሬት አድርጋችሁት ፋይሎቻችሁን እዚህ ጋር ማግኘት ትችላላችሁ። እኔ ለምሳሌ ይሄንን የኖትቡክ ኤልኤም ዶክመንት ምንድነው ፋይልን ከጄሚናይ ጋር ኢንቴግሬት ስላደረኩት እዚህ ጋር ፋይሎችን ማግኘት ትችላላችሁ። ለምሳሌ ቅድም የከፈትኩት ይሄኛውን ዶክመንት እዚህ ጋር ክሊክ አድርጋችሁ እዚህ ጋር መጠየቅ ትችላላችሁ። ለምሳሌ ሰመራይዝ እንዲያደርግልኝ ከፈለኩ እዚህ ጋር ሰመራይዝ እንዲያደርግልኝ ማድረግ ትችላላችሁ። ማለት ኖትቡክ ኤልኤም ጋር መግባት ካልፈለጋችሁ እዚሁ ጋር ከጄሚናይ ጋር ኮኔክት አድርጋችሁ አክሰስ ማድረግ ትችላላችሁ ማለት ነው። ሌላው ብዙዎቻችንን ከአንዳችን ከሌላችን የሚለየን በተለይ ኤአይ ስንጠቀም የሚለየን ምንድነው ፕሮምፕት አጻጻፋችን ወይም ደግሞ ኤአይን የምንጠይቅበት ነገር የምናስገባው ጽሁፍ ማተር ያደርጋል። በጣም ወሳኝነት አለው። እዚህ ጋር ለምሳሌ የሆነ አንድ ሰው ለምሳሌ ስለ ኤአይ ማወቅ ከፈለገ በጣም በቀላሉ ዋት ዘ ኤአይ ነው የሚለው። ስለዚህ ዋት ዘ ኤአይ ሲለው በጣም የታወቁ በጣም ኤሌመንታሪ የሆኑ ነገሮችን ነው ዲስፕሌይ የሚያደርግልን። ነገር ግን ፕሮምፕት በምንጽፍበት ጊዜ እንደዚህ በጣም ኤሌመንታሪ የሆኑ ነገር በጣም በቀላሉ መጻፍ ሳይሆን ራሱን የቻለ የፕሮምፕት አጻጻፍ ሳይንስ አለው። ይሄ ፕሮምፕት አጻጻፍ ሳይንስ ደግሞ ፕሮምፕት ኢንጂነሪንግ ተብሎ ራሱን የቻለ ሰፊ የሆነ ፊልድ ነው። ነገር ግን እኔ በጣም በቀላሉ በሲምፕል በሆነ መንገድ ላስረዳችሁ። ለምሳሌ ከአንድ ሰው ጋር ስትነጋገሩ ጥያቄያችሁን በደንብ ተረድቶ በደንብ አንደርስታንድ አድርጎ በደንብ እንዲመልስላችሁ ከፈለጋችሁ በደንብ ማስረዳት አለባችሁ አይደለ? ስለዚህ ኤአይም እንደዛ ነው። ሐሳባችሁን በደንብ ማስረዳት አለባችሁ። ምን የምትፈልጉት ነገር በምን ያክል ደረጃ ነው የምትፈልጉት? ቅድም እንደነገርኳችሁ ኤአይ በጣም ሰፊ የሆነ ውቅያኖስ የሆነ እውቀት ስላለው ከዛ ውስጥ ስፔሲፊካሊ የትኛዋን ነው የምትፈልጉት የሚለውን አንደርስታንድ እንዲያደርገው እናንተ የምትጠይቁበት መንገድ ማተር ያደርጋል ማለት ነው። ስለዚህ መጀመሪያ ምንድነው ማወቅ የምትፈልጉት? ኦብጀክቲቭ ምንድነው? ወይም ደግሞ ጎላችሁ ምንድነው? ከዛ ነገር የምታገኙት ጎል ምንድነው የሚለውን ማወቅ አለባችሁ። ሌላኛው ኮንስትሬንት ይባላል። ኮንስትሬንት ማለት ቻታችሁ ወይም ደግሞ የሚሰጣችሁ መልስ የሚታጠርበት አጥር ማለት ነው። ማለት በጣም እንዳይሰፋም በጣም እንዳያጥርም በቃ ሼፕ የምታደርጉበት ማጠሪያ እንደማለት ነው። ከዛ በኋላ ምን አለ? ሌቭል አለ። ሌቭል ማለት የእናንተን ሌቭል ደረጃ ማሳወቅ አለባችሁ። ለምሳሌ እናንተ የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ የፒኤችዲ ተማሪ ልትሆኑ ትችላላችሁ፣ ወይም ደግሞ የሃይ ስኩል ተማሪ የኤሌመንታሪ ተማሪ ህፃናት ልትሆኑ ትችላላችሁ። ስለዚህ የሚመልስበትን ቶን ወይም የሚመልስበትን ሌቭል መናገር አለባችሁ። ለምሳሌ ህፃን ሆናችሁ በፒኤችዲ ሌቭል ቢመልስላችሁ አንደርስታንድ ማድረግ አትችሉም። ስለዚህ የምትሰሩት ሌቭል መታወቅ አለበት። አሁን ለምሳሌ የሆነ ኤግዛምፕል ብንሰጥ ዋት ኢዝ ኮምፒውተር ቫይረስ። አሁን እዚህ ጋር ቫይረስ ማወቅ ትፈልጋላችሁ። ስለዚህ ኤክስፕሌን ኢት ኢን ሃይ ስኩል ፎር ሃይ ስኩል ስቱደንት ማለት ትችላላችሁ። ኢን ፊገራቲቭ ወይ እኔ አሁን የፈለኩት ፊገራቲቭ ነው፣ ወይም ለአእምሮዬ የሆነ ስዕላዊ በሆነ መንገድ እንዲገልጽልኝ የፈለኩት። ኤግዛምፕል ሊጨምርበት ከፈለጋችሁ ደግሞ እዚህ ኤግዛምፕል ማድረግ ትችላላችሁ። ቡሌት እንዲጠቀም ከፈለጋችሁ ወይም ኩዌሽን እንዲያደርግ ከፈለጋችሁ ብቻ በተለያየ ወይ እንዲጽፍላችሁ ከፈለጋችሁ እዚህ ጋር ያንን ታይፑን ማስገባት ትችላላችሁ። እሱን ካስገባችሁ በኋላ ጀስት ኦኬ ትሉታላችሁ። ቅድም ፊገራቲቭ ወይ ስላልኩት ፊገራቲቭሊ ለአእምሮ አንደርስታንድ እንዳደረገው እንዴት በምሳሌ እንደመሰለው እዚህ ጋር ማየት ትችላላችሁ። ሌላኛው በጣም ብዙ ሰው የሚሸወድበት ፕሮምፕት ሲያስገባ በጣም አጭር ነገር ነው የሚያደርገው፣ በጣም አጭር ነገር ነው የሚጽፈው። ለምሳሌ ቅድም እንዳልኳችሁ ዋት ኢዝ ኮምፒውተር ቫይረስ በቃ አለቀ። በደንብ ኤክስፕሌን ባደረጋችሁ ቁጥር ብዙ ቃላት በተጠቀማችሁ ቁጥር ብዙ ነገር ጀሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። አሁን የነገርኳችሁን የፕሮምፕት አጻጻፍ መንገድ በራሴ እንዲመችኝ አድርጌ የነገርኳችሁ መንገድ ነው እንጂ ብዙ የፕሮምፕት መጽሐፎችን ስታገላብጡ የፕሮምፕት አጻጻፍ መንገዶችን በሶስት ነው የሚከፍሏቸው። ማለት አንድ ፕሮምፕት ይጻፍ ቢያንስ 3 ነገሮችን መያዝ አለበት ብለው ነው የሚገልጹት። የመጀመሪያው ፐርፐዝ ነው፣ ቅድም ጎል ያልኳችሁ ማለት ነው። ፐርፐዝ የምትጽፉት ነገር ፐርፐዙ ምንድነው? ሌላኛው ደግሞ ስታይል ነው። ስታይል እንግዲህ የጽሁፉ ስታይል የሚጻፍበት ስታይል ሲሆን፣ ሌላኛው ፎርማት ነው። በምን አይነት ፎርማት? ለምሳሌ በፒዲኤፍ ፎርማት ሊሆን ይችላል፣ በወርድ ፎርማት ሊሆን ይችላል፣ በቡሌትን ፎርማት ሊሆን ይችላል፣ ቡሌት ሊሆን ይችላል። ብቻ የሚጽፍላችሁን የምታስቀምጡበት ፎርማት እዚህ ጋር መስጠት ትችላላችሁ። ግን አሁንም መርሳት የሌለባችሁና በጣም ወሳኙ ነገር በብዙ ቃላት ማብራራት ወይም ደግሞ የሆነ እንዲረዳችሁ ብዙ ነገር መናገር በጣም አድቫንቴጅስ ያደርጋችኋል። ይሄን ነገር እንዳትረሱ። ሌላኛው አንድ በጣም ወሳኝ ማወቅ ያለባችሁ ነገር እዚህ ጋር ሪሜምበር ዛት እያላችሁ የሆነ ነገር ካስገባችሁ እንዳይረሳው ማድረግ ትችላላችሁ። ለምሳሌ ሪሜምበር ዛት ማይ ኔም ኢዝ ቢግ ሀበሻ ብለው ፎርጌት ዛት ወይም ደግሞ ዲሌት ሙሉ በሙሉ ዲሌት ካላረኩት በስተቀር ይሄን ነገር አይረሳውም ማለት ነው። ስለዚህ ይሄንን አንዴ ሴቭ ካደረገው በኋላ መጥቼ በኋላ ብጠይቀው ይመልስልኛል። ቀደም ኤአይ ኮምፓኒየን ያልኳችሁ ነገር ይሄ ነው። ስለዚህ ይሄ የጄሚናይ አካውንት ከኔ ጋር ኢንተግሬት አድርጓል። ለምሳሌ ሌሎች ነገሮችን ብነግረው፣ ለምሳሌ የፒኤችዲ ተማሪ ከሆንኩ የፒኤችዲ ተማሪ ነኝ፣ የኢንጂነሪንግ ተማሪ ነኝ፣ ኮንቴንት ክሬተር ከሆንኩ ኮንቴንት ክሬተር ነኝ ብዬ የምፈልገው መረጃ ሼር ካረኩት በኋላ የምጠየቀውን ጥያቄ መልስ ሲመልስልኝ ከዛ ከኔነቴ ጋር ሼፕ የተደረጉ ነገሮችን ይመልስልኛል ማለት ነው። ስለዚህ ሪሜምበር ዛት እያላችሁ ሚሞሪው ላይ ሴቭ እንዲያደርገው መስጠት የምትፈልጓቸው መረጃዎች ካሉ በዚህ መሰረት መስጠት ትችላላችሁ ማለት ነው። ኦኬ ሌላው እዚህ ጋር ፕላስ ምልክቱን ከነካችሁ በኋላ አፕሎድ ፋይልስ አድ ፍሮም ድራይቭ ምናምን የሚሉ የተዘረዘሩ ነገሮች አሉ። ለምሳሌ አፕሎድ ፋይልስ የሚለውን ክሊክ ስታደርጉ የተለያዩ ፋይሎችን አፕሎድ እንድታደርጉ እዚህ ጋር ያመጣላችኋል። በነገራችን ላይ እዚህ ጋር የሚዘረዘሩት የፋይል አይነቶች ሁሉም ናቸው። ለምሳሌ ፎቶ ሊሆን ይችላል፣ ወርድ ዶክመንት ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ ወይም ደግሞ ቪዲዮ ሊሆን ይችላል። ማንኛውንም የፋይል አይነት አፕሎድ ማድረግ ትችላላችሁ። ስለዚህ አፕሎድ ካደረጋችሁ በኋላ
እንዲሻሻል ከሆነ የምትፈልጉት አሻሽለው ማለት ትችላላችሁ። ኤዲት እንዲያደርገው ከፈልጋችሁ ኤዲት ማድረግ እንዲያደርግላችሁ በጣም ብዙ ነገር ማድረግ ትችላላችሁ። ለምሳሌ ይሄንን ሴሌክት አድርግለትና እዚህ የፍሪጅ ፎቶ ውስጥ ምን ምን ነገሮች እንዳሉ መጠየቅ እችላለሁ። እንደዚህ ካልኩት በኋላ ኦኬ ብለው ፎቶውን አንደርስታንድ ካደረገ በኋላ ውስጡ ያሉት ነገሮች ምን ምን እንደሆኑ እዚህ ጋር በዚህ መሰረት ይዘረዝርልኛል ማለት ነው። ፍሩት አለ፣ ቬጂቴብል አለ፣ እነ ቢቬሬጅ እና ዴሪ እነዚህ ነገሮች አሉ። ስለዚህ አሁን ይሄን ማሳየት የፈለኩት ፎቶውን ራሱ በደንብ ቪዥዋሊ አንደርስታንድ እንደሚያደርገው ላሳያችሁ ብዬ ነው። ፒዲኤፍም ወይም ደግሞ ወርድም ከፈለጋችሁ እዚህ ጋር አፕሎድ ካደረጋችሁ በኋላ ሳምራይዝ እንዲያደርግላችሁ፣ ጥያቄ እንዲያወጣላችሁ፣ የፈለጋችሁትን ነገር እንዲያደርግላችሁ ማድረግ ትችላላችሁ። ነገር ግን ይሄ ነገር ዶክመንት ሪሌትድ ከሆነ በኖትቡክ ኤልኤም ወይም ደግሞ ካንቫስ ላይ በሰሩት የተሻለ ነው። እንዴት ነው ካንቫስ ላይ የምንሰራው ምናምን የሚለውን አሳያችኋለሁ። ቪዲዮም አፕሎድ ማድረግ ከፈለጋችሁ ቪዲዮውን አፕሎድ ካደረጋችሁ በኋላ ውስጥ ያሉትን ነገሮች አንደርስታንድ አድርጎ እንዲያወጣላችሁ ማድረግ ትችላላችሁ። ሌላኛው ድጋሚ ይሄን ፕላስ ከነካችሁ በኋላ አድ ፍሮም ድራይቭ የሚል አለ። አድ ፍሮም ድራይቭ ማለት ያው እንደምታውቁት ድራይቭ ራሱን የቻለ የጉግል ፕላትፎርም ነው። የተለያዩ ፎቶዎችን የተለያዩ ዶክመንቶችን የምናስቀምጥበት የክላውድ ሰርቪስ ነው። ስለዚህ እዛ ጋር ፋይሎች ካላችሁ ይሄንን አድ ፍሮም ድራይቭ የሚለውን ክሊክ ካደረጋችሁ በኋላ ቀጥታ ከድራይቭ አካውንታችሁ ጋር ኮኔክት እንድታደርጉ ይጠይቃችኋል። እሱን ኦኬ ካላችሁ በኋላ እንደዚህ ፋይልም ከሆነ ፋይላችሁን፣ ፎቶም ከሆነ ፎቶ፣ ቪዲዮም ከሆነ ቪዲዮ ልክ ቅድም ከኮምፒውተር ላይ አፕሎድ አድርጌ እናሳየዋችሁ እዚህ ጋር አፕሎድ አድርጋችሁ ኢንሰርት ካደረጋችሁት በኋላ በተመሳሳይ እንደ ቅድሙ እዚህ ጋር መስራት ትችላላችሁ። ነገር ግን መጀመሪያ ኮኔክት ካደረጋችሁት ኮኔክት እንድታደርጉት ይጠይቃችኋል። እሱን ኦኬ ማለት ይጠበቅባችኋል። ሌላኛው ሞር አፕሎድስ የሚል አለ። ፎቶ እና ኖትቡክስ የሚል አለ። ፎቶ የሚለውን ክሊክ ስታደርጉ ከጉግል ፎቶስ የቅድሙ ከጉግል ድራይቭ ነው። አሁን የጉግል ፎቶስ ነው። ያው ጉግል ፎቶስ ማለት ስልካችን ላይ ያለው አፕሊኬሽን ማለት ነው። አውቶማቲካሊ ፎቶአችንን ወደ ጉግል ፎቶስ አፕሎድ የሚያደርገው ታውቁታላችሁ ብዬ አስባለሁ። ይሄኛው አፕሊኬሽን ማለት ነው። ጉግል ፎቶስ ላይ አውቶማቲካሊ በራሱ አፕሎድ እንዲያደርግ ከፈቀዳችሁለት እዚህ ጋር አክሰስ ማድረግ ትችላላችሁ። ፎቶስ የሚለውን ክሊክ ካደረጋችሁ በኋላ ፋይሎቼን እንደዚህ ያሳየኛል። እነሱን ከመረጥኩ በኋላ እዚህ ጋር አፕሎድ አድርጌ የፈለኩትን ነገር ማድረግ ትችላላችሁ። በተጨማሪ ኖትቡክስ የሚል አለ። ኖትቡክስ ማለት ቅድም ኖትቡክ ኤልኤም ያልኳችሁ ነው። ይሄንን ክሊክ ካደረጋችሁ በኋላ ትራይ የሚለውን ክሊክ ታደርጋላችሁ። አካውንት ካልከፈታችሁ አካውንት እንድትከፍቱ ይጠይቃችኋል። ከዛ ኦኬ ትሉትና እዚህ ጋር ፋይል ወይም ፒዲኤፍ ለምሳሌ ሪሰርች ፔፐር ካላችሁ የዌብ ሊንክ ካላችሁ ብዙ ነገሮችን አፕሎድ ማድረግ ትችላላችሁ። ለምሳሌ እኔ አፕሎድ አድርግለት ይሄንን ክሊክ ላድርገውና በፊት የሰራሁት ሪሰርች ፔፐር አለ እሱን ክሊክ አድርጌ ልስጠው። እዚህ ጋር ክሊክ ላድርገው ከዛ ሪሰርች ፔፐር የሚል አለ እሱን አፕሎድ አደረግኩለት ማለት ነው። አሁን ትክክለኛ የሰራሁትን ለአዲስ አበባ ዩኒቨርሲቲ የሰራሁት ባይዘው ሪሰርች ፔፐር ነው፣ የማስተርስ ሪሰርች ፔፐር ነው። እሱን አፕሎድ እያደረገው ነው። አፕሎድ የሚያደርገው ግን የት ጋር ነው? ኖትቡክ ኤልኤም ጋር። ስለዚህ የመጀመሪያ ኖትቡክ ኤልኤም ጀስት ቅድም የተወሰነ ካክቼላችኋለሁ። አሁን እንደዚህ አስገብቼዋለሁ። እዚህ ጋር ርዕሱን ያመጣልኛል። ኮንሰንሰስ ዋርሚንግ አልጎሪዝም ፎር ዩኤቪ ኢንቫይሮንመንታል ሞኒተሪንግ ነው የሚለው። ከዛ ልክ ይሄንን የተለያዩ ነገሮች ላይ ስላይድ እንዲልኝ ማውጣት ከፈለጋችሁ እዚህ ጋር ማይንድ ማፕ የሚባል ነገር አለ። ማይንድ ማፕ ለምሳሌ ክሊክ ባደረገው እንዴት አድርጎ የሚገርም ማይንድ ማፕ ጀነሬት እንደሚያደርግልኝ ታዩታላችሁ እዚህ ጋር ማለት ነው። ከዛ ፍላሽ ካርድ የጥናት ፍላሽ ካርድ እንዲያወጣልኝ፣ ሪፖርት እንዲያወጣ፣ ኩዊዝ እንዲያወጣ፣ ዳታ ቴብል ካለ ዳታ ቴብሉን እንዲያወጣልኝ፣ እያንዳንዱ ዶክመንት ሪሌትድ የሆኑ ነገሮችን እዚህ ጋር መስራት እችላለሁ ማለት ነው። አሁን ኦልሬዲ ማይንድ ማፑን ሰርቶ ጨርሷል። ይሄን ክሊክ ባደረገው ቪዥዋላይዝ እንድናደርገው ሙሉ ዶክመንቱን አንደርስታንድ ካደረገው በኋላ እዚህ ጋር እንደምታዩት ዋናው ርዕሱ እዚህ ጋር አለ። ኮንሰንሰስ ዋርሚንግ አልጎሪዝም ኦፍ ዩኤቪ አለ። ከዛ የዩኤቪ ባክግራውንዱ አለ። ሪሰርች ፔፐር ዋይዘው ይሄ ነው አናላይዝ አድርጎ እዚህ ጋር እንደምናየው በዚህ መሰረት ሾርት አድርጎ ያስቀመጠልኝ ማለት ነው። ባክግራውንዱ አለ። ከዛ ባክግራውንዱ ክላሲፊኬሽን አለው፣ ፕላትፎርም ታይፕ አለ፣ ኦፕሬሽናል ሩልስ አለ እነዚህ። ስለዚህ አሁን ይሄን ክሊክ ብታደርጉት እዚህ ጋር ዲስፕሌይ ያደርግላችኋል። ከዛ ደግሞ ይሄንን ክሊክ ብታደርጉት ደግሞ እንደዚህ እንትን ይለዋል። ስለዚህ የሆነ ዶክመንት ተሰጥቷችሁ ለማንበብ ብትፈልጉ ቤዚክ ፖይንቱ ምንድን ነው የሚለውን አንደርስታንድ ለማድረግ እንደዚህ አይነት ትሪ ይሰራላችኋል። የዶክመንት ወይም ደግሞ የማይንድ ማፕ ትሪ ይሰራላችኋል። አሁን እዚህ ጋር ኦልሬዲ ሪፍሬሽ ካደረኩት በኋላ በዚህ መሰረት ያመጣልኛል። አድ እለዋለሁ ማለት ነው። ኖትቡክ ኤልኤም ላይ አድ ያደረኩትን ፋይሌን አፕሎድ ያደረኩትን ፋይሌን እዚህ ጋር እንዲያመጣልኝ ነው። ስለዚህ what is the main point of the document ብለው እዚህ ጋር በቀላሉ አክሰስ ማድረግ ይችላሉ። ኖትቡክ ኤልኤም ውስጥ ገብቼ ያን ሁሉ ስቴፕ ሳልሄድ በቀላሉ እዚህ ጋር አንደርስታንድ እንዲያደርግልኝ ኮኔክት አድርገውና በዚህ መሰረት እዚህ ጋር ሳመራይዝ አድርጎ ያመጣልኛል። በነገራችን ላይ እዚህ ጋር ሞዴሎች አሉ። 3.1 ፍላሽ ላይት የሚባል አለ፣ 3.5 ፍላሽ የሚባል አለ። በጣም ፈጣን የሆነው ይሄኛው ነው። ነገር ግን ይሄም ኦል አራውንድ ሄልፕ ይላል። ጀስት በቂ ነው። ከዛ 3.1 ፕሮ አለ። ከዛ ደግሞ ቲንኪንግ ሌቭል ብሎ እነዚህ ስታንዳርድ እና ኤክስቴንድድ አሉ። እነዚህ በቀን ውስጥ የሚሰጧችሁ ሊሚት አሉ። ጀስት ሊሚታችሁ ካልደረሰ ኖርማል ነው መጠቀም ትችላላችሁ። ቲንኪንግ ሌቭል ላይ ስታደርጉት ሞር ዲፕ አንደርስታንድ እንዲያደርገውና በደንብ እንዲመልስላችሁ ማድረግ ትችላላችሁ። ነገር ግን ጀስት ይሄ ከበቂ በላይ ነው ብዬ ነው ማስበው እኔ። ምናልባት ወደፊትም ሌሎች ተጨማሪ ሞዴሎች እዚህ ጋር ተጨምረው ልታገኙ ትችላላችሁ። ምክንያቱም በየጊዜው ጉግል የተለያዩ አድቫንስድ የሆኑ ሞዴሎችን ክሬት ስለሚያደርግ
እዚህ ጋር ተጨምሮ ልታገኙ ትችላላችሁ። ዛትስ ኮምፕሊትሊ ኖርማል። ሌላኛው ክሬት ኢሜጅ ነው። ክሬት ኢሜጅ ያው ታውቁታላችሁ። ማንኛውንም ፎቶ ኢሜጅ ክሬት እንዲያደርግላችሁ ማድረግ ትችላላችሁ። አሁን እኔ የሰሯቸው በጣም ደስ የሚሉ ኢሜጆች አሉ። ነገር ግን እኔ ሆነስትሊ ስነግራችሁ ክሬት ኢሜጅ ፎቶ ክሬት ለማድረግ አይ ነው ጄሚናይ በጣም ምርጥ ነው። ነገር ግን ቻትጂፒቲ ደግሞ በጣም የተሻለ ነው። ለምን ብትሉኝ እኔ ፐርሰናሊ ነው፣ ምናልባት እናንተ የተሻለ ነው ልትሉ ትችላላችሁ። ነገር ግን አንደኛና ወሳኙ ነገር ዋተርማርክ ነው። ያው እኛ በፍሪ ስለምንጠቀም እዚህ ጋር እንደምታዩት ዋተርማርክ ክሬት ያደርጋል። ነገር ግን ቻትጂፒቲ የሚታይ ዋተርማርክ የለውም። ሶ የቻትጂፒቲ በጣም አሪፍ ደስ የሚሉ ኢንፎግራፊክሶችን ብዙ ነገሮችን ክሬት ማድረግ ትችላላችሁ። ሶ ኢሜጅ ክሬት ለማድረግ እኔ ሁሌ የምጠቀመው ቻትጂፒቲ ነው። ነገር ግን እዚህ ጋር አንድ የምክራችሁ ነገር ኢሜጅ ክሬት እንዴት እንደሚደረግ ራሱን የቻለ ተምኔል እንዴት እንደሚሰራ እንዴት አድርጋችሁ ፎርማቱ እንደምትቀያይሩት ምናምን ቻትጂፒቲ እና ጄሚናይ እንቀላቅላችሁ እንዴት የተሻለ ነገር ክሬት እንደምታደርጉ ራሱን የቻለ አንድ ቪዲዮ ቀጣይ ይሰራላችኋለሁ። ሶ ኢሜጅ የሚለውን በዚህ እንለፈው። ይሄንን ክሊክ ካደረግን በኋላ ወሳኙ ነገር አሁን የምንነጋገርበት ካንቫስ ነው። ሶ ካንቫስ የሚለውን ክሊክ ካደረጋችሁ በኋላ ኮድ ራይት ኦር ሜክ ስላይድስ የሚል ነገር አለ። ለምሳሌ ወርድ ዶክመንት ከሆነ ምን እንደሚመስል ወርድ ዶክመንቱን ዲስፕሌይ ማድረግ አትችሉም፣ ማየት አትችሉም። ስለዚህ ይሄንን ካንቫስ የሚለውን ብትጠቀሙ ግን ሪሊ ወርዱ ላይ ምን እንደሚመስል በካንቫስ ማየት ትችላላችሁ። ለምሳሌ እዚህ ጋር ኒው ቻት አድርገውና ራይት ኤ ፓይተን ኮድ ቱ አድ ቱ ናምበርስ ብለው ቀጥታ እዚህ ጋር ያሳየኛል። በካንቫስ አያሳየኝም፣ እዚህ ጋር ነው ዲስፕሌይ የሚያደርግልኝ። ያያችሁት ጀስት ሲምፕል የሆነች ካንቫስ ክሬት ያደርጋል። አክቹዋሊ ይችን ያደርጋል። ነገር ግን ራን እያደረኩ እዚህ ጋር እያስተካከልኩ ምናምን እንትን ማድረግ አልችልም። መጨመር፣ መቀነስ፣ ማስተካከል ምናምን አልችልም። ስለዚህ አሁን ካንቫስን ከመረጣችሁ በኋላ ራይት የፓይተን ኮድ ቱ አድ ቱ ናምበርስ ብዬ ኦኬ ብለው ራሱን የቻለ ካንቫስ ክሬት ያደርጋል። ከጎን እዚህ ጋር ክሬት ሲያደርግ ታዩታላችሁ። አያችሁት? በዚህ መሰረት ካንቫስ ክሬት አድርጎልኛል። አሁን ይሄ በቀላሉ ኢዲቴብል ነው። ራን ማድረግ እችላለሁ፣ ማስተካከል እችላለሁ፣ መጨመር መቀነስ እችላለሁ። ሶ እዚህ ጋር ለምሳሌ አድ ቱ ናምበርስ ይሄ ናም1 የሚለውን ናም2 ማለት እችላለሁ። እዚህ ጋር ናም2 ብዬ ከዛ ራን ኮድ የሚለውን ክሊክ ባደርገው እዚህ ጋር ረን አድርጎ ኤክስኪዩት ያደርግልኛል ማለት ነው። ነገር ግን የሆነ የተሳሳተ ነገር አለ። ከዛ በኋላ ይሄንን ልክ የሚመጣላችሁን ኢረር እንደዚህ ኮፒ አድርጋችሁ እዚህ ጋር መስጠት ትችላላችሁ። ምን እንደሆነ ያመጣላችኋል። ጀስት ሲምፕል ነው፣ እንዲስተካከል ያደርገዋል ማለት ነው። ስለዚህ ኮንሶሉ ላይ ረን አድርጎ ያሳያችኋል። ከዛ ኮዱን ዳውንሎድ ማድረግ ከፈለጋችሁ ዶት ፓይ ፎርማት ወይም የፓይተን ፋይል ፎርማት ዳውንሎድ ማድረግ ትችላላችሁ። ረሰንት ቼንጆች ከነበሩ ለውጦች ከነበሩ ይሄን ክሊክ አድርጋችሁ ለውጦቹን እዚህ ጋር ያሳያችኋል። ሶ አሁን ያየነው የኮዲንግ ካንቫስ ነው። አሁን እኔ ግን የምፈልገው የወርድ ወይም ደግሞ የሆነ የፒዲኤፍ ካንቫስ ከሆነ እዚህ ጋር እመለስና ኒው ቻት የሚለውን ክሊክ ካረኩ በኋላ በተመሳሳይ ይሄን ክሊክ አድርጌ እዚህ ጋር ካንቫስ የሚለውን እመርጣለሁ። ከዛ ራይት የፋይቭ ፓራግራፍ ዶክመንት አባውት ኢትዮጵያ ብዬዋለሁ። ሶ ይሄን ክሊክ ሳረገው በተመሳሳይ ካንቫስ ከጎን ይከፍትልኛል። ከዛ ዶክመንቱን ሲጽፈው ከጎን ማየት እችላለሁ ማለት ነው። ሶ ይሄ ራሱን የቻለ ኤዲተር ነው። ስለዚህ ይሄን ኤዲተር እናንተ ከፈልጋችሁ ይሄንን ሴሌክት አድርጋችሁ ሄዲንጉን ማስተካከል ትችላላችሁ። ቦልድ ማድረግ፣ ኢታሊክ ማድረግ፣ ቡሌት ማድረግ ትችላላችሁ። ይሄን ሁሉ በቀላሉ እዚህ ጋር ከጻፈላችሁ በኋላ እዚህ ጋር ፕሪንት የሚለውን ብትነኩ በፒዲኤፍ ፕሪንት ስታደርጉት ምን እንደሚመስል እዚህ ጋር ያሳያችኋል። ቅድም እንዳየነውም በተመሳሳይ እዚህ ጋር ክሬት የሚለውን ከነካችሁ በኋላ ልክ ኖትቡክ ኤልኤም ላይ እንዳደረግ ነው ኢንፎግራፊክስ እንዲያወጣላችሁ፣ ኩዊዝ እንዲያወጣላችሁ ምናምን። ለምሳሌ ኢንፎግራፊክስ እንዲያወጣልኝ ከፈለኩ ይሄን ክሊክ አድርጌ ኢንፎግራፊክስ የሚለውን ከነካው በኋላ እዚህ ጋር የሰራልን ኢንፎግራፊክስ ይሄን ይመስላል። በጣም ያምራል። በቀላሉ አንደርስታንድ እንድናደርገው የሆነ ዌብሳይት የመሰለ አፕሊኬሽን ነገር ነው ክሬት ያደረገልን። ከፈለጋችሁ እዚህ ጋር ዳውንሎድ የሚለውን ክሊክ አድርጋችሁ ኤችቲኤምኤል ፋይል ነው የሚያደርግላችሁ። ሰው እዚህ ጋር በቀላሉ ጀስት እንደዚህ አናላይዝ ወይም አንደርስታንድ ማለት ይችላላችሁ። ስለዚህ የኢትዮጵያን ታሪክ በቀላሉ በኢንፎግራፊክስ ይሄን አስመስሎ ሰርቶልናል። ካንቫስ ክሬት ስታደርጉ እንደዚህ ኦፕን የሚል እንትን ያስቀምጥላችኋል። አሁን እዚህ ጋር ኦፕን ብለው የቅድሙን የእንትኑን ካንቫስ ክሬት ያደርግልኛል። ስለዚህ ካንቫስ ማለት ይሄ ነው። እያንዳንዱን ነገር ኮድ የምትጽፉ ከሆነ ወይም የሆነ ፓወርፖይንት የምትሰሩ ከሆነ ዶክመንት የምትጽፉ ከሆነ ራሱን የቻለ መስሪያ ክልል ክሬት የሚያደርግበት መንገድ ነው። ሌላኛው ማወቅ ያለባችሁ ነገር ደግሞ ዲፕ ሪሰርች ይባላል። ዲፕ ሪሰርች የሚለውን እዚህ ጋር ክሊክ ካደረጋችሁ በኋላ እዚህ ጋር የጎግል እና የፋይል ኦፕሽኖች ይመጡላችኋል። ይሄንን ክሊክ ስታደርጉት የጎግል ፕሮዳክቶች ለምሳሌ ሰርች ነው ወይስ ጂሜል ነው፣ ድራይቭ ነው፣ ቻት ነው የሚሉትን እነዚህን ኦን ካደረጋችሁ በኋላ የፈለጋችሁትን ጥያቄ መጠየቅ ማስገባት ትችላላችሁ። በተመሳሳይ ፋይላችሁን ከሆነ ደግሞ የሆነ ፋይል ልክ እንደቀደሙ ማስገባት ከፈለጋችሁ ለምሳሌ ይሄንን የኔን ሪሰርች ፔፐርን ካስገባው በኋላ እዚህ ጋር ዲፕሊ በደንብ በቃ እንዲያብራራላችሁ ከፈለጋችሁ ይሄንን እንትን የምትሉበት ኦፕሽን ነው። ስለዚህ ዲፕሊ አንደርስታንድ እያደረገው ነው። እዚህ ጋር እንደምትት በደንብ ኤክስፕሌን እንዲያደርግላችሁ
እዚህ ጋር አንደርስታንድ አድርጎታል። ከዛ በኋላ ስታርት ሪሰርች የሚለውን ክሊክ ስታደርጉ አንደርስታንድ ያደረገውን ነገር ዲስፕሌይ ያደርግላችኋል ማለት ነው። በነገራችን ላይ ሰርች አድርጎ በጣም ረጅም ጊዜ ነው የሚወስደው። እያንዳንዱን ነገር እየገባ ሪሰርች ያደርጋል። እዛ ጋር የተጻፉትን ነገሮች፣ ኢሜይሎቹን፣ ሪፈረንሶቹን እያንዳንዱን ገብቶ ነው ሪሰርች የሚያደርገው። ኦኬ ሶ እያንዳንዱን ነገር ሪሰርች ካደረገ በኋላ ይሄንን የመሰለ ሪዛልት ሰጥቶኛል፣ አናሊሲስ አድርጎ ይሄንን የመሰለ ሪዛልት ሰጥቶኛል ማለት ነው። ሶ ይሄን ነገር አንብቤ የሆነ ያህል ኢንሳይት ላገኝ እችላለሁ። ሶ በዚህ መሰረት ዲፕ ሪሰርች የሚለውን ነገር ክሊክ በማድረግ በተለይ ተመራቂ ተማሪዎች ከሆናችሁ ምናምን ወይም ደግሞ የሆነ አንደርስታንድ ማድረግ የምትፈልጉት ዶክመንት ካለ በደንብ አንደርስታንድ አድርጎ መልሱን እንዲሰጣችሁ ማድረግ ትችላላችሁ። በነገራችን ላይ አሁን እዚህ ጋር ተከታታይ ጥያቄዎችን ብትጠይቁት በቀላሉ ይመልስላችኋል፣ ምክንያቱም በደንብ አንደርስታንድ ስላደረጉ ማለት ነው። ሶ በዚህ መሰረት ዲፕ ሪሰርች የሚለውን ክሊክ አድርጋችሁ መጠቀም ትችላላችሁ። ሌላኛው ይሄን የፕላስ ምልክቱን ከነካችሁ በኋላ እዚህ ጋር ሞር ቱልስ የሚል አለ። ከዛ ውስጥ ክሬት ሚውዚክ፣ ጋይድድ ለርኒንግ እና ፐርሰናል ኢንተለጀንስ የሚሉ አማራጮች አሉ። ከዛ ይሄን ክሬት ሚውዚክ የሚለውን ክሊክ ካደረጋችሁ በኋላ ሙዚቃ ክሬት የምታደርጉባቸው የተለያዩ ቴምፕሌቶችን እዚህ ጋር ታገኛላችሁ። አክቹዋሊ ቴምፕሌት ባትመርጡም ዝም ብላችሁ ፈልጋችሁትን ፕሮምፕት በመጻፍ ሙዚቃ ክሬት ማድረግ ትችላላችሁ። ከዛ በተጨማሪ እዚህ ጋር ቴምፕሌቶች አሉ። ለምሳሌ 90s ራፕ እንዲመስል፣ ላቲን ፖፕ እነዚህ የሚሉ የተለያዩ አማራጮች አሉ። እነሱን በመምረጥ ክሬት የምታደርጉት ሙዚቃ ያንን አይነት ቶን እንዲኖረው ማድረግ ትችላላችሁ። አማርኛም እዚህ ጋር መጻፍ አማርኛ ዘፈን ክሬት እንዲያደርግላችሁ ማድረግ ትችላላችሁ። ነገር ግን እውነታውን ስንነጋገር በጄሚናይ ክሬት የምታደርጉት ሙዚቃ ያን ያክል አሪፍ አይደለም። የአማርኛ ዘፈኖችን አሪፍ አድርጎ ክሬት አያደርግም። ነገር ግን ሱኖ የሚባል አለ፣ ሱኖ ኤአይ የሚባል አለ። ከዚህ በፊት ቪዲዮ ሰርቼበታለሁ። ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ሊንኩን። ሱኖ ኤአይ በጣም ምርጥ የአማርኛ ዘፈኖችን በጣም ጽድት አድርጎ ይሰራላችኋል። እሱን ኤአይ መጠቀም ትችላላችሁ። በዚህ አጋጣሚ ነግራችሁ የምፈልገው ማንኛውም ኤአይ ሁሉም ነገር ላይ አሪፍ ነው ማለት አይደለም። እያንዳንዱ ኤአይ አሪፍ የሆነበት የሆነ ፓርት አለ፣ አሪፍ ያልሆነበት የሆነ ነገር አለ። አሁን ጄሚናይ ሙዚቃ ክሬት ሲያደርግ ያን ያክል አሪፍ አይደለም እንደነገርኳችሁ። ሱኖ ኤአይ በጣም ጸዴ ነው። ኢሜጅ አሁን ክሬት ሲያደርግ ምናምን ይሄ አሪፍ ነው። ቻትጂፒቲም አሪፍ ነው። ሌሎች ኤአዮች ደግሞ አሪፍ አይደሉም። እናንተ እንደምትሰሩት የስራ አይነት የተለያዩ ኤአዮችን መጠቀም ይኖርባቸዋል። ሙዚቃ ክሬት በምታደርጉበት በዚህ መንገድ ነው። ሌላው የፕላስ ምልክቱን ከተጫናችሁ በኋላ እዚህ ጋር ክሬት አድርጋችሁ ጋይድድ ለርኒንግ የሚል አለ። ይሄንን ቆይ ላጥፋውና ጋይድድ ለርኒንግ የሚል አለ። ጋይድድ ለርኒንግ ማለት እናንተ እንደ ተማሪ እሱ እንዳስተማሪ ሆኖ እያንዳንዱን ነገር እስከሚገባችሁ ጊዜ ድረስ በተደጋጋሚ ጥያቄዎችን እየጠየቀ ኤግዛምፕሎችን እየሰጣችሁ ኢንተራክቲቭ በሆነ መንገድ መማማር ትችላላችሁ። ለምሳሌ ስለ ኢንተግሬሽን ማወቅ ብፈልግ ዋት ኢንተግሬሽን ምናምን ብላችሁ ቀጥታ ከምትጽፉ ይሄንን ለርን የሚለውን ኦን ካደረጋችሁ በኋላ I want to learn about integration teach me one by one using examples ምናምን ብትሉት እያንዳንዱን ነገር እስከሚገባችሁ ድረስ ጥያቄ እየሰጣችሁ እየሰራችሁ ላይክ እንደ አሪፍ አስጠኝ ማለት ነው። ከመጀመሪያው ከስራ ከመሰረቱ ይጀምራል። የመጀመሪያው ስኮፓችሁን ያጠብና በምን አይነት መንገድ እንደምትሄዱ እዚህ ጋር ያስቀምጥላችኋል። ከዛ እናንተ የሆነ መልስ ካልመለሳችሁ እሱ አይቀጥልም። የሆነ ኢንፑት ከእናንተ ይፈልጋል። ያ ማለት ዝም ብሎ የሆነ ያገኘው ነገር ዘርግፎላችሁ እንድታነቡ አይደለም የሚጠበቀው። እናንተም እያነበባችሁት መልስ እንድትሰጡ ነው የሚጠበቀው። አሁን እዚህ ጋር ለምሳሌ ዋን አልሁት። ስለዚህ የመጀመሪያው መርጫለሁ ማለት ነው። ከኤግዛምፕል ይጀምራል። ከዛ በኋላ እዚህ ጋር ያያችሁት እዚህ ጋር ጥያቄ ይጠይቀኛል። ስለዚህ ይሄንን አንብቤ መሆን አለበት ይሄንን መልሰው፣ ምክንያቱም ካላነበብኩት መመለስ አልችልም። የስ ስለዋለው ከዛ በኋላ ቤዚክ ዲፊኒሽኑን ይጀምራል። ከጀመረ በኋላ አሁንም ረጅም ስቴፕ አይሄድም። ሌላ ጥያቄ ይጠይቃችኋል። አክቹዋሊ ይሄንን መመለስ አልችልም። ለምሳሌ ልሳሳት ዝም ብዬ 16 ልበለው 15 እንዴ በግምት 16 ብዬው መልሱ 15 ነው። ኤኒዌይስ ሌላ ጥያቄ ይጠይቀኛል። አሁንም እሱን ካነበብኩ በኋላ እንደዚህ ያደረኩ ቀጥላለሁ ማለት ነው። አሁን እዚህ ጋር እንደምታዩት እሱ ትንንሽ ኤግዛምፕሎችን ይሰጣችኋል። እነሱን ትሰራላችሁ። ከዛ ዲፋይን ያደርግላችኋል፣ ይጠይቃችኋል እያለ እያስተማራችሁ ትሄዳላችሁ ማለት ነው። ስለዚህ በደንብ አንደርስታንድ የማታደርጉትን የሆነ በጣም የሚከብዳቸውን ኮንሴፕት እዚህ ጋር አስገብታችሁ ለርን የሚለውን ካበራችሁለት እያንዳንዱ ዝርዝር አድርጎ ያስተምራችኋል። አይ ቲንክ በተለይ የዩኒቨርሲቲ ተማሪዎች ይሄንን በደንብ ተጠቀሙበት አይመስለኝም። ዝም ብሎ የሆነ ጥያቄ አስገብታችሁለት መልሱን ከሚሰጣችሁ መጀመሪያ ስለ ኮንሴፕቱ ምንነት በደንብ አንደርስታንድ እንድታደርጉት በዚህ መሰረት ከጠየቃችሁ በኋላ ጥያቄ ካላችሁ ተጠይቁታላችሁ፣ ኤግዛምፕሎች ካሉ ታስገቡለታላችሁ። በዚህ መሰረት ብታጠኑ በጣም ውጤታማ ትሆናላችሁ ብዬ አስባለሁ። ሌላኛው ኮንሴፕት ደግሞ ፐርሰናል ኢንተለጀንስ ይባላል። ፐርሰናል ኢንተለጀንስ አክቹዋሊ እዚህ ጋር ይሄንን ኦን ማድረግ አለባችሁ። ስለዚህ ይሄንን ኦን ካደረጋችሁ እዚህ ጋር ፐርሰናል ኢንተለጀንስ የሚል አለ። እሱን ከፍቼ ያሳያችኋለሁ። ስለዚህ ይሄን አንድ ባንድ አይተን ጨርሰናል። ከዛ እዚህ ጋር ሞዴሎች መቀየር እንደምትችሉ እዚህ ጋር ደግሞ ማይክሮፎን ካላችሁ ወይ በድምጽ ኢንተራክት ማድረግ ከፈለጋችሁ ይሄንን ኢንተራክት ማድረግ ትችላላችሁ። ሌላኛው ደግሞ እዚህ ጋር ቴምፖራሪ ቻት ማድረግ ከፈለጋችሁ ወይም ደግሞ ኢንተራክት የምታደርጉት ቻት
እዚህ ጋር ጄሚናይ እንዳያውቀው ወይም ደግሞ እዚህ ጋር ቻት ሂስትሪያችሁ ጋር እንዳይቀመጥ ከፈለጋችሁ ይሄን ቴምፖራሪ ቻት የሚለውን ኦን ካደረጋችሁ በኋላ የምታወሩት ነገር የነገራችሁ ነገር በሙሉ ሚሞሪ ላይ አይቀመጥም። ስለዚህ ቴምፖራሪ ቻት በዚህ መሰረት መጠቀም ትችላላችሁ። መዝጋት ከፈለጋችሁ እዚህ ጋር ኤክስትሩት አላችሁ እና ለ72 ሰዓት ነው የሚቀመጡት። ከዛ በኋላ ይጠፋሉ ማለት ነው። ሌላኛው እዚህ ጋር ሴቲንግ የሚለውን ከነካችሁ በኋላ አክቲቪቲ የሚላል። አክቲቪቲ ማለት ከጄሚናይ ጋር ያደረጋችሁት እያንዳንዱ ቻት የሚቀመጥበት ወይም ደግሞ አክቲቪቲያችሁን የምታዩበት ፓርት ነው። ስለዚህ ይሄን አክቲቪቲ የሚለውን ክሊክ ካደረጋችሁ በኋላ እያንዳንዱ የነበራችሁ አክቲቪቲ እዚህ ጋር ማየት ትችላላችሁ። ሂስትሪያችሁን፣ ፕሮምፕታችሁን፣ ሁሉን ነገር እዚህ ጋር አንድ ባንድ ማየት ትችላላችሁ። ስለዚህ ሙሉ በሙሉ ሂስትሪያችሁ ማጥፋት ከፈለጋችሁ ወይም ዲሌት ማድረግ ከፈለጋችሁ ወይም ፍሬሽ ሆኖ ከአዲስ እንዲጀምር ከፈለጋችሁ እዚህ ጋር ዲሌት የሚለውን ክሊክ ካደረጋችሁ በኋላ ላስት አወር ከፈለጋችሁ፣ ላስት ዳይ፣ ኦል ታይም ሁሉንም አንድ ባንድ ማጥፋት ከፈለጋችሁ እዚህ ጋር እያንዳንዱን ነገር ሁሉንም ነገር ዲሌት ማድረግ ትችላላችሁ። በጊዜ ሬንጅም እንደዚህ አድርጋችሁ ከስተም ሬንጅ ማድረግ ትችላላችሁ። ከየት እስከየት ያለውን ከመርጣችሁ በኋላ እሱን መርጦ ዲሌት እንዲያደርግላችሁ ከፈለጋችሁ እሱንም ዲሌት ማድረግ ትችላላችሁ ማለት ነው። ይሄንን እዚህ ጋር ዲሌት አክቲቪቲ ኦልደር ዛን 3 መንዝ የሚለውን ክሊክ ታደርጋላችሁ። ይሄ አውቶ ዲሌት ነው። አውቶ ዲሌት ማለት ከ3 ወር በላይ ያላቸውን ቻት ሂስትሪውን በራሱ ያጠፋዋል ማለት ነው። ከ18 ረዘም ማድረግ ከፈለጋችሁ ደግሞ 18 ወር ወይም ደግሞ 36 ወር ማድረግ ትችላላችሁ። አውቶ ዲሌት እንዳያደርግ ከፈለጋችሁ ደግሞ ዶንት አውቶ ዲሌት አክቲቪቲ የሚለውን ክሊክ ማድረግ ትችላላችሁ። ከዛ ኔክስት ብላችሁ አውቶ ዲሌት ታደርጉታላችሁ ማለት ነው። ሶ አክቲቪቲ የሚለው ይሄንን ይመስላል። ሌላኛው ፐርሰናል ኢንተለጀንስ ይላል። እሱን ክሊክ ካደረጋችሁ በኋላ ሚሞሪ፣ ኮኔክትድ አፕስ እና ኢንስትራክሽን ፎር ጄሚናይ የሚል አለ። ሚሞሪ ማለት ጄሚናይ ስለናንተ ከተጻጻፋችሁት ቻት ካደረጋችሁት ከጠየቃችሁት ነገር ተነስቶ ስለናንተ አንደርስታንድ እንዲያደርግና ስለናንተ እንዲያውቅ የምታደርጉበት ኦፕሽን ነው። ሶ ማኔጅ ኤንድ ዲሌት የሚለውን ክሊክ ካደረጋችሁ ያው አክቲቪቲ ውስጥ ይገባና ይሄን ዲሌት ያደርገዋል ማለት ነው። ስለዚህ ይሄንን ኦን ካደረጋችሁት እንደዛ ነው የሚያደርግላችሁ። ሌላው ኮኔክትድ አፕስ ይላል። ቅድም ያሳየኋችሁ የጉግል አፕሊኬሽኖችን እዚህ ጋር ኮኔክት ማድረግ ትችላላችሁ። ሶ ይሄን ክሊክ ካደረጋችሁ በኋላ እነዚህን አፕሊኬሽኖች በሙሉ ጂሜልን፣ ጉግል ካሌንደር፣ ጉግል ዶክስ፣ ጉግል ድራይቭ፣ ጉግል ኪፕ፣ ሌላ ጉግል ፎቶስ፣ ሰርች ሰርቪስ፣ ዩቲዩብ ሚውዚክ በሙሉ እነዚህን የጉግል አፕሊኬሽኖች በሙሉ ኮኔክት ለማድረግ የግድ እነዚህ ይሄንን ቶግል ኦን ማድረግ ይኖርባቸዋል ማለት ነው። ለምሳሌ ጄሚናይ ላይ ቁጭ ብላችሁ ሳመራይዝ ማይ ሌተስት ጂሜል ምናምን ብትሉት ራሱ ሳመራይዝ ያደርግላችኋል። ነገር ግን ይሄንን ኦፕሽን ኦን ማድረግ ይኖርባችኋል። ሌላኛው ይሄ ፍሮም ጉግል ነው። ከሌሎች አፕሊኬሽኖችን ደግሞ ከፈለጋችሁ ደግሞ ይሄን አዘር የሚለውን ክሊክ ካደረጋችሁ በኋላ ካንቫ ከፈለጋችሁ ይሄን ካንቫን ኦን ታደርጋላችሁ። እርግጠኛ ነኝ ካንቫን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የተለያዩ ቪዥዋል የሆኑ ፎቶዎችን ክሬት የምናደርግበት ፕላትፎርም ነው። ስለዚህ ኮንቲኒው ካልኩት በኋላ አግሪ ኤንድ ኮንቲኒው ካልኩት በኋላ እዚህ ጋር አሎ ማለት ነው አውቶራይዝ አድርጎታል። ከዛ ስለዚህ ይሄን በዚህ መሰረት ኦን ካረኩት እዚህ ጋር ሆኜ ካንቫ ላይ የሰራሁትን ያለውን ፕሮጀክት አክሰስ ማድረግ እችላለሁ ማለት ነው። ሶ ፐርሰናል ኢንተለጀንስ ማለት ጄሚናይ ስለናንተ በደንብ የምታውቅበትና አንደርስታንድ የምታደርግበት የምትጠቀሙትን አፕሊኬሽን በሙሉ አንድ ላይ አድርጋችሁ ያንን በቀላሉ ሲምለስሊ እዚህ ጋር አክሰስ ማድረግ የምትችሉበት ፊቸር ነው። ሌላኛው ኢምፖርት ሚሞሪ ቱ ጄሚናይ የሚል አለ። ያ ማለት ሌላ ኤአይ ላይ የነበራችሁን የፐርሰናል ሚሞሪ ወይም ስለናንተ የሚያውቀውን ሚሞሪ እዚህ ጋር ኢምፖርት የምታደርጉበት አማራጭ ነው። ስለዚህ ምን ይላችኋል? ኮፒ ዚስ ፕሮምፕት ኢንቱ ኤ ቻት ዊዝ ዮር ኤአይ ፕሮቫይደር ነው። አሁን ለምሳሌ እኔ የሚጠቀመው ኤአይ ፕሮቫይደር ቻት ጂፒቲ ስለሆነ እዚህ ጋር ቻት ጂፒቲ ላይ ከገባው በኋላ ይሄንን ፕሮምፕት ኮፒ ካረኩ በኋላ እዚህ ጋር አስገባዋለሁ ማለት ነው። ስሜን ጻፍልኝ፣ ቀኑን እንደዚህ አድርግልኝ፣ እያንዳንዱን ዝርዝር የሆነ ፕሮምፕት ነው እዚህ ጋር እንደምታነቡት። ከዛ ይሄንን ለቻት ጂፒቲ ሰጠዋለሁ ማለት ነው። ስለዚህ ይሄ ስለኔ የጻፈው ነው። እያንዳንዱን ነገር እኔ ለእናንተ ማሳየት አልችልም። ሶ ይሄንን እያንዳንዱን ነገር የሰጠኝን ኮፒ አድርጌ እዛ ጋር አስገባዋለሁ ማለት ነው። ከቻት ጂፒቲ የወሰደው መረጃ እዚህ ጋር ጄሚናይ ማወቅ ይችላል ማለት ነው። ከዛ ያንን እንደዚህ ካስገባሁለት በኋላ አድ ቱ ሚሞሪ ይለዋለሁ። በዚህ መሰረት ኢምፖርት ካረኩለት በኋላ ጄሚናይ ይሄንን መረጃ ይዞ ስለኔ በደንብ ያውቃል ማለት ነው። ሌላኛው ኢምፖርት ቻትስ ይላል። ይሄንን ክሊክ በማድረግበት ጊዜ ኤክስፕሊሲትሊ ቻቱን ወደዚህ ኢምፖርት ማድረግ እችላለሁ። እዛ ኤአዩ ላይ ሄጄ በዚህ ፋይል ኤክስፖርት ካረኩት በኋላ እዚህ ጋር ያንን ኤክስፖርት ያረኩትን ፋይል ኢምፖርት በማድረግ እዚህ ጋር ፊድ ማድረግ እችላለሁ ማለት ነው። እዚህ ጋር ሰፖርትድ ኤአይ ፕሮቫይደር የሚሉ አሉ። እሱን ክሊክ ስታደርጉት የትኛውን የኤአይ ፕሮቫይደር ሰፖርት እንደሚያደርግ እዚህ ጋር ያሳያችኋል። ለምሳሌ ከቻት ጂፒቲ እንዴት አድርጋችሁ ያንን ዳታ ኤክስፖርት ማድረግ እንደምትችሉ እዚህ ጋር ያመጣላችኋል። ከዛ በኋላ ከክሎድ ደግሞ እንዴት እንደምታደርጉ ስቴፑን ያሳያችኋል። ከዛ በኋላ ይሄን ኤክስፖርት ያደረጋችሁትን መረጃ እንዴት አድርጋችሁ ኢምፖርት እንደምታደርጉ ከ5 ጂቢ በታች መሆን አለበት። ከዛ ዶት ዚፕ ፋይል መሆን አለበት። ለምሳሌ ቻት ጂፒቲን ቼክ እናድርገው። ምንድነው የሚለኝ? ቻት ጂፒቲ ጋር ግባና ሴቲንግስ ገብተህ ዳታ ኮንትሮልስ የሚለውን ምረጥ ነው የሚለኝ። ስለዚህ እዚህ
ጋር ገባው ሴቲንግስ ይገባላ ዳታ ኮንትሮልስ የሚለውን ክሊክ ካደረግኩ በኋላ ከዛ ይሄንን ኤክስፖርት ዳታ የሚለውን ክሊክ አድርገው ኤክስፖርት የሚለውን ክሊክ አድርገው ከዛ ኮንፈርም ኤክስፖርት ትሉትና ይሄንን ክሊክ ካደረጋችሁ በኋላ የዳውንሎድ ሊንክ ወይም ደግሞ ዚፕ ፋይሉን ዳውንሎድ የምታደርጉበት በ24 ሰዓት ውስጥ ሊንኩ ይደርሳችኋል ነው የሚለው። ስለዚህ አሁን ኮንፈርም አድርጌያለሁ። እዚህ ጋር ሰርች እያደረገ ነው ትጠብቃላችሁ። ከዛ በኋላ ጄሚናይ ጋር ትመጡና ኢምፖርት ሜሞሪ ቱ ጄሚናይ የሚለውን ክሊክ አድርገን እዚህ ጋር ይሄን ይከፍትልናል። ከዛ አድ ብለን እዚህ ጋር ኤክስፖርት ያደረግነው መረጃ እዚህ ጋር እናገኘዋለን። ስለዚህ ኢምፖርት ማድረግ እንችላለን ማለት ነው በጣም በቀላሉ። ስለዚህ የኢምፖርት የምናደርግበት መንገድ ይሄ ነው ከቻት ጂፒቲ። ነገር ግን ስለማያስፈልግኝ ይሄንን ካንስል አደርገዋለሁ። ሌላኛው ዩዘጅ ሊሚትስ ነው። ያው በቀን ውስጥ ምን ያህል እንደተጠቀማችሁ የምታውቁበት ነው። ነገር ግን ይሄ የሚጠቅማችሁ ፕሮፊቸሩን ለምን ያክል ቀን እንደተጠቀማችሁ ነው። ፍሪ ከሆነ ምንም ችግር የለውም። ግን ፕሮፊቸሩን በቀን ውስጥ እኔ ለምሳሌ ከረንትሊ 3% ነው የተጠቀምኩት፣ ዊክሊ ደግሞ 2% የተጠቀምኩት ማለት ነው። ስለዚህ ብዙም አልተጠቀምኩም ማለት ነው። ከዛ ጂምስ ነው። እነዚህ ጂምስ ማለት ሚኒ አፖች ናቸው። እዚህ በጄሚናይ ክሬት የተደረጉ ሚኒ አፖች ብላችሁ አስቧቸው። የተለያዩ ስራዎች የሚሰሩ ሚኒ አፖች ናቸው። ኦልሬዲ በጉግል ላብስ የተሰሩ እነዚህ ጂሞች አሉ። አሁን ይሄንን ክሊክ ስናደርገው የሆነ ስራ የሚሰራልን ራሱን የቻለ እንደ ትንሽ አፕሊኬሽን አድርጋችሁ አስቡት። ይሄ ሪሲፕ ጂኒ ይባላል። ይሄ ሚኒ አፕሊኬሽን የሚያደርግላችሁ ነገር ምንድን ነው? የፍሪጃችሁ ፎቶ ነው አንስታችሁ የምትሰጡት። ከዛ ከሰጣችሁት ያው ፍሪጃችሁ ውስጥ የተለያዩ ነገሮች ይኖራሉ። እንቁላል፣ ቱና፣ አትክልት፣ ፍራፍሬ ሊኖር ይችላል። ያንን ሰጣችሁት ፍሪጅ ውስጥ ባየው በዛ ነገር ምን ልትሰሩ እንደምትችሉ የሚነግራችሁ። ስለዚህ ስታርት ትሉታላችሁ። የፕላስ ምልክቱን ከነካችሁ በኋላ አፕሎድ ፍሮም ዲቫይስ ትሉታላችሁ። ለምሳሌ ይሄንን ብሰጠው ሴንድ ልዋለው። ከዛ ቲንኪንግ እያለ ትንሽ ይቆያል። ኦኬ አሁን እንደዚህ አድርጎ ጀሬት አድርጎ ጨርሷል። ስለዚህ ምን ልትሰሩ እንደምትችሉ እዚህ ጋር ባየው ነገር ተመስርቶ እንትን ይላል። ከዛ እንደ አይነት ምግብ መስራት ትችላላችሁ፣ እንደ አይነት ምግብ መስራት ትችላላችሁ፣ እንደ አይነት ነገር መስራት ትችላላችሁ። ብዙ አይነት አማራጮችን ከነ ኢንግሬዲየንቱና ከነ ኢንስትራክሽኑ ያስቀምጥላችኋል። ሰው በዚህ መሰረት ፍሪጃችሁ ውስጥ ያለን ነገር እየሰጣችሁት ሼፍ መሆን ትችላላችሁ ማለት ነው። ይሄኛው አሁን ይሄ ጂም አንዱን ራሱን የቻለ በላብስ የተሰራ ሚኒ አፕ ነው ማለት ነው። በነገራችን ላይ ጉግል ላብስ ራሱን የቻለ የተለያዩ የሆነ ላብ ላይ ያሉ ወይም ደግሞ ኦፊሻሊ በጉግል ሪሊዝ ያልተደረጉ የተለያዩ ፕሮጀክቶች የሚሰሩበት ነው። ጉግል ከከፈታችሁ በኋላ እዚህ ጋር እዚች ምልክት ስትነኳት ማለት ነው ጉግል ላብስ የሚላለች ሰርች የምትሏን ስትነኳት ገና ቴስቲንግ እንትን ላይ ያሉ የተለያዩ ነገሮችን ታገኛላችሁ። ለምሳሌ አሁን ጉግል አፕ ፎር ዴስክቶፕ የዴስክቶፕ የጉግል አፕሊኬሽን ነው። ይሄኛው ራሱ ቴስቲንግ ፌዝ ላይ ያለው ከዚህ ዳውንሎድ ማድረግ ትችላላችሁ። ብዙ አይነት ኤክስፐሪመንት ላይ ያሉ በጣም የተለያዩ አይነት እንትኖች ያሉበት ነው። ስለዚህ ጉግል ላብስ ማለት ይሄ ነው። እናንተ የራሳችሁን ጄም ክሬት ማድረግ ትችላላችሁ። ኤክስፐሪመንት ፌዝ ላይ ያሉ የተለያዩ አሉ። ለምሳሌ ይሄ ከነዛ ውስጥ አንዱ የመጀመሪያው ስቶሪ ቡክ ይባላል። ስቶሪ ቡክ ማለት ለህፃናት የማታ ማታ የሚነበበው ስቶሪ ቡክ የለም። ልክ እንደዛ አይነት ነገር ክሬት እንዲያደርግላችሁ የምታደርጉበት መንገድ ነው። ለምሳሌ ክሬት የስቶሪ አባውት ኤ ኪንግ ኤንድ ኤ ኩዊን ሁ ጋት ሜሪድ ኤንድ እንደዚህ ምናምን ብዬ ምንድነው ሴንድ አደረጉት ማለት ነው። አሁን እንዴት አይነት ስቶሪ ቡክ ክሬት እንደሚያደርግልን ታያላችሁ። ይኸው እዚህ ጋር እንደምታዩት ይሄንን የመሰለ መጽሐፍ ክሬት አድርጎልናል። እዚህ ጋር ኢሉስትሬሽኖችን እያቸው በጣም ያምራሉ። ስለዚህ እንደዚህ አድርጎ ባለ 10 ገጽ ደስ የሚል ከነ ፎቶ ክሬት አድርጎልናል። ይሄን ስታርት ኦቨር ብላችሁ እንደ አዲስ እንትን ማለት ትችላላችሁ። ከፈለጋችሁ ደግሞ ይሄንን ሊስን የሚለውን ክሊክ አድርጋችሁ በድምጽ እንዲያነብላችሁ ማድረግ ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ ይሄንን ክሊክ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ከዚህ በተጨማሪ ሌሎች ተጨማሪ ተመሳሳይ አይነት ጂሞች አሉ። ለምሳሌ ቺዝ ቻምፒየን ይባላል፣ ብሬንስትሮመር አለ፣ ኬረር ጋይድ የሚባሉ ነገሮች አሉ። ኮዲንግ ፓርትነር፣ ለርኒንግ ኮች እና ራይቲንግ ኤዲተር የሚባሉ አሉ። እነሱን ክሊክ እያደረጋችሁ ማየት ትችላላችሁ። ሌላው የራሳችሁን ጂም ራሳችሁ ክሬት ማድረግ ትችላላችሁ። ለምሳሌ ቢግ ሀበሻ የተባለ ጂም የራሴን ክሬት ማድረግ ፈልጌያለሁ። ስለዚህ ይሄ ስሙን ቢግ ሀበሻ ጂም ብያለሁ። ዲስክሪፕሽኑ ደግሞ ዶክመንቴሽን ጂም ነው። ኢንስትራክሽኖቹን እዚህ ጋር ታስገባላችሁ። ይሄ ጂም ምን እንደሚሰራ ምን ማለት እንደሆነ ብቻ እዚህ ጋር ሰጥታላችሁ። ከዛ እዚህ ጋር ደግሞ ሪፈረንስ ካላችሁ ሪፈረንስ ከሰጣችሁት በኋላ ሴቭ ትሉታላችሁ ማለት ነው። ከዛ ስታርት ቻት ትሉታላችሁ። ስለዚህ አሁን ክሬት አድርጌዋለሁ። ስለዚህ ዶክመንቴሽን ልስጠውና እንዴት አድርጎ እንደሚሰራልን እናያለን። ስለዚህ አሁን እዚህ ጋር ሰመራይዝ አድርገው ስለው እንደዚህ አድርጎ ሰመራይዝ አድርጎልኛል። ከዛኛው ከኖርማል ቻቱ በምንድን ነው የሚለየው ካላችሁኝ አክቹአሊ እኔ የተለየ ነገር ሳልጻፍኩበት ሰመራይዝ ጀስት ስላልኩት የተለየ ነገር ያለው አይመስልም። ነገር ግን ራሳችሁ ምን አይነት ነገሮችን ማካተት እንዳለበት ለምሳሌ ካንቫስ እንዲከፍት ወይም ደግሞ ባክግራውንዱ ምን እንደሚመስል ብቻ የፈልጋችሁትን ነገር ስፔሲፊካሊ ሰጣችሁት። ከዛ በኋላ ገብታችሁ ዝም ብላችሁ ጄሚናይ ላይ ከምትጽፉ ያንን ስፔሲፊክ የሆነ የራሳችሁን ጂም ክሬት አድርጋችሁ በዛ መሰረት መስራት ትችላላችሁ። ብዙ ነገሮችን ሊሰራ ይችላል። ለምሳሌ ቅድም እንዳየነው ፎቶ
ሪሌትድ ሊሆን ይችላል። የሆነ ኢሜጅ ሰጣችሁት ከኢሜጅ ውስጥ የሆነ ኤክስትራክት የሚያደርግ ሊሆን ይችላል። ዶክመንቴሽን ሪሌትድ ሊሆን ይችላል። ኮድ ሪሌትድ ሊሆን ይችላል። በጣም ብዙ አይነት ጄሞች አሉ። ያው ጄም ክሬት እንዴት እንደሚደረግ ራሱን የቻለ ሰፊ ነገር አለው። ግን ጄም ማለት ይሄ ነው። ሌላኛው የወር ፐብሊክ ሊንክ የሚል ነገር አለ። ፐብሊክ ሊንክ ማለት የቻት ሂስትሪያችሁን የሆነ ሰው እንዲያነበው ከፈለጋችሁ ፐብሊክ ሊንክ ክሬት ማድረግ ትችላላችሁ ወይም ሼር ማድረግ ትችላላችሁ። እነዛ ሼር ያደረጋችኋቸው ፐብሊክ ሊንኮች ያ ሰው ክሊክ ሲያደርጋቸው ቻት ሂስትሪውን ማየት ይችላል። ለምሳሌ አሁን ይሄንን ክሊክ ካረኩት በኋላ ሼር ኮንቨርሴሽን ብለው ፐብሊክ ሊንክ ክሬት ያደርጋል። ለሰንበዲ ልክለታለሁ። ከዛ እዚህ ጋር ሼሪንግ ውስጥ ገብቼ ይሄንን ሪፍሬሽ በማድረግበት ጊዜ መጀመሪያ ላይ ይሄ ፐብሊክ ሊንክ አለ ማለት ነው። ስለዚህ ይሄ ሊንክ ያ ሰው እስካለው ድረስ ሁሌ እየገባ ቻት ሂስትሪውን ማየት ይችላል። ያ ሰው ሊንኩን ክሊክ በሚያደርግበት ጊዜ ይሄንን ቻት ሂስትሪ በሙሉ ማየትና ማንበብ ይችላል። ስለዚህ እናንተ እንዳይገኝና ከዛ በኋላ እንዲጠፋ ከፈለጋችሁ የላካችሁለት ሰው እንዳያነበው ከፈለጋችሁ እዚህ ጋር መታችሁ ዮር ፐብሊክ ሊንክስ የሚለውን ክሊክ ካደረጋችሁ በኋላ ይሄንን ዲሊት ማድረግ ትችላላችሁ። ሶ ዲሊት ስታደርጉት ያ ሰው ክሊክ ቢያደርገው ያ ሊንክ አይሰራለትም ማለት ነው። ሌላኛው ቲም ቅድም አይተናል። ላይት እና ዳርክ አለ። ዳርክ ስለሚመች ዳርክ አድርጌዋለሁ። ቪው ሰብስክሪፕሽን ይላል። ያው ምንም አይነት ሰብስክሪፕሽን የለንም እኛ በፍሪ ሰብስክሪፕሽን ስለሆነ የምንጠቀመው ጀስት አስፈላጊ አይደለም። ኖትቡክ ኤልኤም የሚለውን ደግሞ ቅድም ኖትቡክ ኤልኤም ምንድነው እያንዳንዱን ነገር ለማየት የተወሰነ ለማየት ሞክረናል። ሌላው ወሳኝ ነገር ቅድም መጀመሪያ ላይ እንደነገርኳችሁ ጄሚናይ አማርኛ ስትናገር ወይም ደግሞ በአማርኛ ስታናግሯት የምትመልስበት የግራመር እና የሰዋሰው እንትን በጣም አሪፍ ነው፣ በጣም ምርጥ ነው ብያችሁ ነበረ። እዚህ ጋር መጣችሁ በአማርኛ በመጻፍ ማናገር ትችላላችሁ። ወይም ደግሞ በስልካችሁ በድምጻችሁ በአማርኛ ብታናግሯት በጣም በቀላሉ ትመልስላችኋለች። ነገር ግን አሁን የማሳያችሁ ከዛም ያለፈ በጣም ጠቃሚ ነገር ነው። ያም ነገር ምንድነው? ጄሚናይ በአማርኛ ዜና እንድትጽፍላችሁ ማድረግ ትችላላችሁ። እኔ ብዙ ጊዜ ቴሌግራም ቻናል ላይ የምጽፋቸው ረዘም ያሉ ጽሁፎች አሉ። እነዛን ጽሁፎች በጄሚናይ ጀሬት ካረኩ በኋላ ለፎሎወሮቼ ወይም ደግሞ ለኮሚኒቲ እንዲሆን አድርጌ ካስተካከልኩት በኋላ ፖስት አደርጋችኋለሁ። ስለዚህ እናንተም ያን እንዴት ማድረግ እንደምትችሉ ላሳያችሁ። እኔ ደራሲ አይደለሁም፣ የስነ ጽሁፍ ባለሙያም አይደለሁም። ስለዚህ ስለ አረፍተ ነገሩ አገባብ እያንዳንዱን ነገር ብዙ እውቀት የለኝም። ነገር ግን ጄሚናይን በመጠቀም ሀሳብ ከወሰድኩ በኋላ ያንን አስተካክዬ ለኮሚኒቲ እንትን ላለው ያንን ላሳያችሁ። እዚህ ጋር የምፈልጋቸው አንዳንድ የቴክኖሎጂ ፖስቶችን የማገኝባቸው ወይም ሀሳቦችን የማገኝባቸው ቻናሎች አሉኝ። ከነዛ ውስጥ ለምሳሌ ይሄንን ክሊክ ብናደርገው ይሄ ኢንጋጀት ይባላል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ጠዋት ከተነሳው በኋላ የኔ ኮሚኒቲ ሊወደው የሚችል ወይም ደግሞ አሪፍ ነው ብዬ የማስበውን ዜና እፈልጋለሁ። ለምሳሌ እዚህ ጋር ሃው ዘ ኢንተርኔት ክሮስ ኦሽን ዊዛውት ዩ ኖቲሲንግ፣ ይሄ አሪፍ ይመስላል። ስለዚህ ይሄን ክሊክ አደርገዋለሁ። ያው መጀመሪያ አነበዋለሁ። ካነበብኩ በኋላ ሴንስ ከሰጠኝ ወደ አማርኛ እንዲቀይርልኝ ስለምፈልግ እዚህ ጋር መጥቼ ኮፒ አደርገዋለሁ። ትራንስሌት ዚስ ፖስት ኢንቱ አማሪክ ምናምን ካልኩት በኋላ ቅድም ኮፒ ያደረኩትን ነገር እዚህ ጋር መጥቼ ፔስት አደርግለታለሁ። እያንዳንዱን ነገር እንደዚህ ኮፒ ካረኩ በኋላ እዚህ ጋር እያመጣው ፔስት አደርገዋለሁ። ስለዚህ አሁን ሙሉ በሙሉ ጨርሻለሁ። ይሄንን ኢንተር ለዋለሁ ማለት ነው። ይሄንን ፖስት በትክክል ወደ አማርኛ እንዴት እንደሚቀይረው እዚህ ጋር ማየት ትችላላችሁ። በዓለም አቀፍ ደረጃ ከሚንቀሳቀሱ የኢንተርኔት መረጃ ውስጥ ወደ 99% የሚጠጋው የሚጓዘው በባህር ውስጥ በሚዘረጉ ገመዶች አማካኝነት ነው። ስለዚህ እንደዚህ አድርጎ እያንዳንዱን ነገር በዝርዝር ተርጉሞ አስቀምጦልኛል ማለት ነው። ከዛ ይሄንን ኮፒ አድርጌ ቴሌግራም ቻናሌን ከከፈትኩ በኋላ እዚህ ሴቭድ ሜሴጅ ላይ ፔስት አድርገዋለሁ። ከዛ እንደዚህ ፔስት ካረኩት በኋላ እያንዳንዱን ነገር አንብቤ እንደሚመች ካረኩት በኋላ የሚወጣውን አስወጥቼ የሚጨመረውን ደግሞ ጨምሬ ኤዲት አደረገውና መጨረሻ ላይ ቴሌግራም ቻናል ላይ በዚህ መሰረት ፖስት አደርገዋለሁ ማለት ነው። ሌላኛው ልክ እንደ አቤል ብርሃኑ እንደዚህ አይነት ዜናዎችን ክሬት እያደረጋችሁ ዩቲዩብ ቻናል እንዲኖራችሁ ከፈለጋችሁ የሚከብደው ነገር ዜናውን መጻፍ ነው። ስለዚህ ኤአይ ዜናውን እንዲጽፍላችሁ ማድረግ ትችላላችሁ። እዚህ ጋር ቢቢሲ ከከፈታችሁ በኋላ የቢቢሲን ሜን ጣቢያ ከከፈታችሁ በኋላ ለምሳሌ ይሄን ዜና ማንበብ የምትፈልጉ ከሆነ ይሄን ክሊክ ታደርጉታላችሁ። ከዛ በኋላ ልክ እንደ ቅድሙ ይሄንን ኮፒ ካደረጋችሁ በኋላ በጣም ደስ በሚል መልኩ ይጽፍልኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ በሰዓቱ ለሬዲዮ ስርጭት በሚመጥን አካባቢ የተዘጋጁ ወቅታዊ ዓለም አቀፍ ዜናዎችን አሁን በቀጥታ እናደርሳችኋለን ይላል። ላይክ አንድ ሬዲዮ ላይ የሚሰራ ሰው በጣም በቀላሉ ዜና ካጣ እንደዚህ በጄሚናይ ሰርቶ ይሄንን ማንበብ ይችላል። ስለዚህ በጣም በቀላሉ እንደዚህ አድርጎ ዜናውን በዝርዝር እንትን ይላችኋል። ያው አንዳንድ ነገሮች ስህተቶች እንዳይኖሩ ቀጥታ ከማንበባችሁ በፊት እያንዳንዱን ነገር አይታችሁ ኤዲት ማድረግ ይጠበቅባችኋል። ቅድም እንደነገርኳችሁ ልክ እንደ አቤል ብርሃኑ እንደዚህ አይነት የዜና ቻናሎችን ክሬት ማድረግ ከፈለጋችሁ መጻፉ ነበር የሚከብዳችሁ። በቃ ይሄው ጽፎላችኋል። ካስተካከላችሁት በኋላ በቮይስ ኦቨር ወይም ዜናውን እያነበባችሁ ድምጻችሁን ከቀዳችሁ በኋላ በቃ ቻናል ከፍታችሁ ፖስት ማድረግ ነው። ያን ያህል የሚከብድ ነገር የለውም። አሁን ደግሞ ስልካችሁ ላይ እንዴት ጄሚናይን መጠቀም እንደምትችሉ ለየት ያሉ ነገሮችን ላሳያችሁ። ቅድም የነገርኳችሁ እዚህ ጋር አፕቱዌድ የሚባለው አፕሊኬሽን ይሄ ነው። ይሄን አፕሊኬሽን ከጎግል ላይ ገብታችሁ አፕቱዌድ ኤፒኬ ብላችሁ ኤፒኬ ፋይሉን ስልካችሁ ላይ ከጫናችሁ በኋላ እዚህ ጋር ሰርች አድርጋችሁ ጄሚናይ ብላችሁ ትጭኑታላችሁ። እዚህ ጋር ጄሚናይ ታገኙታላችሁ።
አያችሁት? ይሄ እዚህ ጋር ጉግል ጄሚናይ ይመጣላችኋል። ስለዚህ ጀስት ይሄንን ኢንስቶል ካደረጋችሁ በኋላ በቃ በዚህ መሰረት ትከፍቱታላችሁ። ከከፈታችሁት በኋላ አብዛኛው ነገር ይሄን ይመስላል። ተመሳሳይ ነው፣ የተለየ ነገር የለውም ከቅድሙ ጋር። አሁን እንደዚህ ብታደርጉት ኒው ቻት፣ ሰርች ቻት ምናምን የሚሉ ነገሮች አሉ። ይሄ አንድ አይነት ነው። ይሄንንም ብታዩ እነዚህ ነገሮች ተመሳሳይ ናቸው። እዚህ ጋር ሴቲንግ ውስጥ ገብቼ ያሳያችኋለሁ። እቺ ብቻ ትለያለች። ሌላኛው እዚህ ጋር ያው ቴምፖራሪ ቻት አለ። ይሄም ዘሴም ነው። የፕላስ ምልክቱንም ከተጫናችሁ ከቅድሙ ጋር ኦልሞስት አንድ አይነት ነው። ኢሜጅ ክሬት ማድረግ ትችላላችሁ። ሚውዚክ አለ፣ ካንቫስ አለ፣ ኤቭሪቲንግ ቅድም ያወራንባቸው ነገሮች በሙሉ እዚህ ጋር አሉ። እዚህ ጋር ሁለት ነገሮች አሉ። ይሄ የቮይስ አይከን አለ፣ እዚህ ጋር ደግሞ የቪዲዮ ነገር አይከን አለ። እነዚህ ሁለቶች ማለት ነው። የነዚህን ዲፈረንስ ምን እንደሆነ ልንገራችሁ። ይሄንን ካደረጋችሁት በድምፅ አክሰስ ማድረግ ትችላላችሁ። ለምሳሌ ጀስት እንዲያደርጋችሁ ሪከርድ ያደረጋችሁ መናገር ትችላላችሁ። ይሄኛው ሁለተኛው ደግሞ በድምፅ ማድረግ እችላለሁ፣ ስክሪኑን ሼር ማድረግ እችላለሁ፣ ወይም ደግሞ ላይቭ ካሜራ መክፈት እችላለሁ። ለምሳሌ ይሄን የመጀመሪያውን ክሊክ ባረግ ካሜራ ይከፍትልኛል። በዚህ መሰረት የሚያየውን ነገር ይሄን ነገር እያየው ነው፣ ምንድነው የምትመለከተው፣ ስለዚህ ነገር ምን ታስባለህ፣ ለምሳሌ ይሄ ማይክ ምንድነው ምን ችግር አለበት ምናምን እያላችሁ የፈልጋችሁትን ነገር እንደዚህ እያሳያችሁ እንትን ማድረግ ትችላላችሁ። ራሳችሁን እያሳያችሁ እንደ ሜካፕ እንትንም መጠቀም ትችላላችሁ። ለምሳሌ ምን አስተያየት አለኝ ፊቴ ላይ ምን ልጠቀም ምናምን የፈልጋችሁን ነገር ስለራሳችሁ መጠየቅ ትችላላችሁ። የሆነ ኢሪንግ ከገዛችሁ ለምሳሌ ይሄ ኢሪንግ አሪፍ ነው በዚህ ከለር ባረገውስ ምን ታስባለህ ምናምን ያላችሁ ላይቭ እንደዚህ መጠየቅ ትችላላችሁ። ይሄኛው ካሜራ ነው። ሌላኛው ይሄኛው ደግሞ ስክሪናችሁን የስልካችሁን ስክሪን የምታሳዩበት መንገድ ነው። ይሄንን ክሊክ ካደረኩ በኋላ ኢንታየር ስክሪን ነው የምትፈልጉት ወይምስ ደግሞ ስፔሲፊክ የሆነ አፕሊኬሽን ነው የምትፈልጉት የሚለውን ትመርጣላችሁ። ለምሳሌ እኔ ኢንታየር ስክሪን ነው የምፈልገው፣ ስለዚህ ሼር ስክሪን እለዋለሁ። አሁን ስክሪናችሁን እያየው ነው ማለት ነው ጄሚናይ። ከዛ በኋላ በአማርኛ ከፈለጋችሁ እያንዳንዱ ነገር በአማርኛ እንድትመልስላችሁ ማድረግ ትችላላችሁ። ሰላም ጉግል፣ አሁን የዩቲዩብ ቪዲዮ እየቀረጽኩ ነው። ስለ ጄሚናይ አሰራር እና ጥቅሙ ምን እንደሆነ ዝርዝር የዩቲዩብ ቪዲዮ ለተመልካቾቼ እየሰራው ነው። ስለዚህ እስኪ መጀመሪያ ተመልካቾችን ሰላም በይልኝ። ሰላም ለተመልካቾቹ። የዩቲዩብ ቪዲዮውን ለመጀመር እና ስለ ጄሚኒ ዝርዝር መረጃዎችን ለማካፈል ዝግጁ ነኝ። እስቲ ምን አይነት ሀሳቦች አለዎት? በሚገባ ልንጀምር እንችላለን። አይ ጀምሬ ኦልሬዲ ቪዲዮ እየሰራሁ አሁን ወደ መጨረሻው አካባቢ ደርሻለሁ። ስለዚህ የሰራሁትን ነገር አሪፍ ነው ብዬ አስባለሁ። እና ለእኔ ለተመልካቾች ምን አስተያየት አለሽ ወይ የምታስተላልፍ መልእክት ካለሽ እድሉ ልስጥሽ። ለተመልካቾቹ እንደዚህ አይነት መልእክት ብታስተላልፉላቸው አሪፍ ይሆናል። ውድ ተመልካቾቼ ጄሚኒ ነው። ሌላኛው ማወቅ ያለባችሁ ወሳኝ ነገር እዚህ ጋር ሁለት ሰረዙን ከነካችሁ በኋላ እዚህ ጋር ሴቲንግስ የሚለውን ነክታችሁ እዚህ ጋር ሴቲንግስ የሚለውን ትመርጣላችሁ። ይሄን ከመረጣችሁ በኋላ ቅድም ያየናችሁ የወር ፐብሊክ ሊንክ አለ፣ ጄሚናይ ቮይስ አለ። ይሄን ክሊክ አድርጋችሁ ጄሚናይ ልትናገርበት የምትችሉበት ድምፅ የወንድ ድምፅ ነው የምትፈልጉት፣ የሴት ድምፅ ነው ወይስ ቶኑ ጎርነን ያለ ነው ቀጠን ያለ ነው፣ ይሄንን መምረጥ ትችላላችሁ። ከዛ ይሄን ከመርጣችሁ በኋላ ኢንተራፕት ላይቭ ሪስፖንስ የሚለውን ክሊክ ካደረጋችሁ ልክ እሷ እየተናገረች ኢንተራፕት ስታደርጓት ታቋርጣለች ማለት ነው። ስለዚህ ይሄ ኢንተራፕት ይባላል። ከዛ ካፕሽን ፕሪፈረንሱ ደግሞ እዚህ ጋር ካፕሽን እንዲኖረው ከፈለጋችሁ እዚህ ጋር ኦን ማድረግ ትችላላችሁ ምናምን። ይሄንን ሞር ኦፕሽንስ ብላችሁ ላንጉጁን ዲቴክት አድርጎ በተለያየ ቋንቋ ካፕሽን እንዲኖረው ማድረግ ትችላላችሁ። እሺ ከዛ ቀጥሎ ያለው ቶክ ቱ ጄሚናይ ሃንድስ ፍሪ የሚል አለ። ይሄ ሃንድስ ፍሪ የሚለውን ስታደርጉት በእጃችሁ ጄሚናይ ብላችሁ ከምትከፍቱ በቀላሉ ሄይ ጉግል ብላችሁ ለማስነሳት በድምጻችሁ ማለት ነው እሱን ለማድረግ ነው። ስለዚህ ይሄንን ክሊክ ካደረጋችሁ በኋላ ሄይ ጉግል የሚለውን ኦን ታደርጉታላችሁ። ከዛ ድምጻችሁን ትሬን ታደርጉታላችሁ። የናንተ ድምጽ እንድትለማመደው ሄይ ጉግል እያላችሁ ትለማመዳላችሁ ማለት ነው። ይሄ በጣም ቀላል ነው። አዘር ዲቫይስ ላይ ደግሞ ምን እንደሚመስል እዚህ ጋር ያሳያችኋል። ቀጣዩ ስክሪን ኮንቴክስት የሚል ነገር አለ። እሱን ክሊክ ካደረጋችሁ በኋላ ያው ስክሪናችን ላይ የሚታዩ ኢሜጆች ሊሆኑ ይችላሉ፣ ጽሁፎችን እንዲያይ ፐርሚሽን የምትሰጡበት ፊቸር ነው። ይሄንን ኦን ወይም ኦፍ ማድረግ ትችላላችሁ። በዲፎልት እኔ እነዚህን ኦን አድርጌ ይሄ መጨረሻውን ኦፍ አድርጌዋለሁ። እነዚህ ነገሮች ናቸው። ሌላኛው ኮንታክት ኢንፎ ፍሮም ዮር ዲቫይስ የሚል አለ። ኮንታክት ኢንፎ ማለት ስልካችሁ ላይ ኮንታክት የምትደዋውሏቸውን ሰዎች ምንድነው እንዲያያቸው ወይም ደግሞ ኢንተራክት እንዲያደርግ ጄሚናይ የምትፈቅዱበት ኦፕሽን ነው። ይሄንን ኦን ካረጋችሁ ለምሳሌ ለወንድማችሁ ለእህታችሁ ለፈለጋችሁ ሰው መደወል ከፈለጋችሁ ሄይ ጉግል ኮል ቱ ብሮ ምናምን ብላችሁ እንትን ማድረግ ትችላላችሁ። ያው ሴቭ ባረጋችሁ ሰው ለምሳሌ ሄይ ጉግል ኮል ቱ ሳም ብትሉ ሳም ለተባለ ሰው ትደውላለች። ያ ማለት ይሄንን ኦፕሽን ኦን የምታደርጉበት ነው፣ ኮንታክት ኢንፎ ፍሮም ዮር ዲቫይስ የሚለው። ከዛ ጄሚናይ ኦን ሎክ ስክሪን የሚለውን ኦን ስታደርጉ ደግሞ ይሄኛው ስልካችሁ ኦፍ ሆኖ ወይም ደግሞ ሎክ ስክሪን ላይ ሞድ ላይ ሆኖ ሄይ ጉግል ስትሉት እንዲነሳ የምታደርጉበት ፊቸር ነው። ወይም ያ ማለት ሎክ ስክሪኑን ባይፓስ እንዲያደርግበት የምትፈቅዱበት አማራጭ ነው። ስለዚህ ይሄን ኦን ማድረግ አለባችሁ። ሜክ ኮል ኤንድ ሴንድ ሜሴጅ ዊዛውት አንሎኪንግ የሚለውንም ኦን ካደረጋችሁ አንሎክ ሳታደርጉ ሜሴጅ እንዲጽፍ ወይም ደግሞ እንዲደውል የምታደርጉበት ፊቸር ነው። ይሄ ግን አይመከርም። ምክንያቱም እንደዛ ከሆነ ሰው ስልካችሁን ተዘግቶ ሰው ሊደውል ይችላል። ስለዚህ ይሄን ነገር
ኦፍ ብታደርጉት ይሻላል። ሌላኛው ዲጂታል አሲስታንት ፍሮም ጉግል የሚል አለ። ይሄን ክሊክ ካደረጋችሁ በኋላ ዲጂታል አሲስታንታችሁ ወይም ዲፎልት ዲጂታል አሲስታንታችሁ የትኛው እንዲሆን የምትመርጡበት ነው። የበፊቱ ጉግል አሲስታንት ነበረች። አሁን ግን ጄሚናይ ብታደርጉት ጄሚናይ ያው ኤአይ ሞዴል ስለሆነች በቀላሉ ብዙ ስራዎች መስራት ትችላለች። ጉግል አሲስታንት ከሆነ በጣም አድቫንስ አይደለችም ወይም ኢንተለጀንት አይደለችም። ስለዚህ ወደ ጄሚናይ መቀየር አለባችሁ ማለት ነው። እነዚህ ኦፕሽኖች ይሄንን ይመስላሉ። ሌላው አሁን በተመሳሳይ ሴቲንግስ ላይ የገባችሁ በኋላ እዚህ መጨረሻ ላይ ስዊች ቱ ጉግል አሲስታንት የሚል አለ። ጄሚናይን መጠቀም ደብሯችሁ ወደ ጉግል አሲስታንት ስዊች ማድረግ ከፈለጋችሁ ይህን ክሊክ ካደረጋችሁ በኋላ ቅድም የከፈታችሁትን ኦፕሽን እዚህ ጋር ማግኘት ትችላላችሁ። ስለዚህ ጉግል አሲስታንት ማድረግ ትችላላችሁ ማለት ነው። ሌላኛው ጄሚናይን ጉግል ሜሴጅ አፕሊኬሽን ላይ መጠቀም ትችላላችሁ። ጉግል ሜሴጅ አፕሊኬሽን ያው እንደምታውቁት በጣም አድቫንስድ የሆነ የጉግል የሜሴጅ መላላኪያ አፕሊኬሽን ነው። ስለዚህ እሱን ጋር ክሊክ አድርጋችሁ እዚህ ጋር ጄሚናይ የምትል እዚህ ጋር ጎን አለች። እሷን ክሊክ አድርጋችሁ እዚህ ጋር በሜሴጅ የፈለጋችሁትን ነገር ሰርች ማድረግ ትችላላችሁ። አፕሊኬሽኑ ላይ ሳይሆን ጉግል ሜሴጅ ላይ ገብታችሁ እዚህ ጋር የፈለጋችሁትን ነገር መጻፍ ትችላላችሁ። የጉግል ሜሴጅ አፕሊኬሽናችሁ ላይ እዚህ ጋር በብል የምታደርጓ የጄሚናይ አፕሊኬሽን የጄሚናይ አይከን ካልመጣች እዚህ ጋር ፕሮፋይላችሁን ከነካችሁ በኋላ ታች ሜሴጅ ሴቲንግስ የሚለውን ትነካላችሁ። ከዛ ጀነራል የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ጄሚናይ ሜሴጅ የሚላለ እዚህ ጋር ይሄንን ክሊክ ታደርጋላችሁ። ሾው ጄሚናይ በተን የሚለውን እዚህ ጋር ኦፍ ከነበረ ይሄንን ኦን ማድረግ አለባችሁ። ስለዚህ ኦን ስታደርጉት በዚህ መሰረት እንደዚህ ከላይ ታገኙታላችሁ ማለት ነው። ስለ ጄሚናይ ኤአይ የሰራውላችሁ ቪዲዮ እንግዲህ ይሄን ይመስል ነበረ። አይ ቲንክ ብዙ ነገር ያወቃችሁ ይመስለኛል። በቀጣይም እንደዚህ ተመሳሳይ ረጃጅም የተለያዩ ቪዲዮዎችን ሰራላችኋለሁ፣ የኮርስ ቪዲዮዎችን ማለት ነው ሰራላችኋለሁ። ቅድም እንደነገርኳችሁ ማንኛውም ሰው በቀላሉ ኢንተርኔት ላይ የሚያገኘውን መረጃ ከፍሎ መማር አለበት ብዬ አላስብም። ምክንያቱም ራሳችሁን ለተለየ ወጪ መዳረግ የለባችሁም ብዬ አስባለሁ። ይህንን ቪዲዮ እስከዚህ ድረስ አይታችሁት ከሆነ በእውነት ጀግና ናችሁ። ስለዚህ ማየታችሁን እንዳረጋግጥ አይቼዋለሁ ብላችሁ የተመቻችሁን የተሰማችሁን ሀሳብ ጻፉልኝ፣ አነበዋለሁ። በተረፈ ይመቻችሁ።